ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የአሜሪካን የልማት ተራድኦ ድርጅት ለጤና ጥበቃ ሚኒስቴር በእርዳታም የሰጣቸው መኪናዎች ዛሬም ህዝብን ለመግደል በግንጪ ከተማ ወታደር ሲያመላልሱ ታዩ። በምዕራብ ሸዋ ከተማ ፈጥኖ ደራሽ ፖሊሶች የአካባቢ ነዋሪዎችን ቤት በግዳጅ አስከፍተው በርበራ አካሄዱ። በቄሮ ብሊሱማ የደረሰው የኢኮኖሚ ድቀት ለመገምገም የኦሮሚያና የፌደራል ባለስልጣናቶች ስብሰባ ተቀመጡ። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋርም ኢዮባይሳ ነኝ። ዜናው ሲተነተን እንሆ የአሜሪካን የልማት ተራድኦ ድርጅት USAID ለጤና ጥበቃ ሚኒስቴር በእርዳታ መልክ የሰጣቸውን ለጤና አገልግሎት እንዲውሉ የተሰጡት መኪናዎች በኦሮሚያና በአማራ ክልል ህዝቡን ለመግደል ለሚሄዱት የህዋት ወታደሮች መጓጓዣ መዋሉም ታወቀ። የአሜሪካን ኤምባሲ ባለፈው ሳምንት ይሄንን የሥርዓቱን ድርጊት አውግዞ መንግስት ለጤና የተሰጡትን መኪናዎች ለጤና አገልግሎት እንዲያውል ማስጠንቀቂያም ሰጥቶ ነበር። የኢህአዴግ መንግስት የአሜሪካን ኤምባሲን ማስጠንቀቂያ ወደ ጎን በመተው በግንጪ ከተማ ወታደሮች ሲያመላልስ መዋሉም ታወቀ። ከዚህ ቀደም በኦሮሚያ ክልል እነዚህ የጤና እርዳታ ስም የተገኙ መኪናዎች ደህንነትና መከላከያ ሰራዊት ወታደሮች ይዘው የአካባቢ ነዋሪዎችን ሲያውኩ እንደነበረ ይታወሳል። በኦሮሚያ አካባቢ የሚንቀሳቀሱ የቄሮ ብሊሱማ ወጣቶች ይህንን መኪና አቃጥለውት ነበር። በምዕራብ ሸዋ አምቦ ጉደር ጥቁር እንጅኒ ከተማ የፈጥኖ ደራሽ ፖሊሶች ወደ አካባቢው በመጓዝ ጨለማን ተገን በማድረግ የአካባቢ ነዋሪዎችን ቤት በማስከፈት ብርበራም አካሂደዋል። የኦሮሞ ነጻነት ግንባር ሰርጎ ገብቶ እናንተን እያነሳሳ ስርዓቱን እንድትገለብጡ ሙከራ እንድታደርጉ እያስገደዳችሁ ይገኛል፣ ነቅተንባቸዋል፣ ደርሰንባቸዋል በሚል ነዋሪዎችን እያንገላታ ይገኛል። በምዕራብ ሸዋ አምቦ ከተማ ማብራት በማጥፋት ቤት ለቤት አሰሳ ማካሄዳቸው ታውቋል። በአምቦ አውራ ጎዳና በ5 ሜትር ርቀት ላይ የኦሮሚያ ፖሊሶች ፍተሻም ሲያካሂዱ እንደነበረና ኦሮሚያም ዛሬም ውጥረት ውስጥ ገብታ ነዋሪዎችን እያንገላቱ ወያኔም ጭንቀት ውስጥ ገብቶ የሚይዘውና የሚጨብጠው ማጣቱን የኦሮሚያ አካባቢ የሚመጣ መረጃዎች ያስረዳል። አሁንም ኦሮሚያም ለጠላቶቿም ረመጥ እሳት ሆና እያንገበገበቻቸው ትገኛለች ይሉናል። በቄሮ ብሊሱማ የታወጀው የቤት ውስጥ መቀመጥ አድማ ያስከተለው ኢኮኖሚያዊ የጸጥታ አደጋ እንዴት መፍታት እንደሚቻል ከኦሮሚያ ክልልና የፌደራል ሹማምንት ጋር መወያየት መጀመራቸው ታወቀ። በተለይም የትራንስፖርት አገልግሎት መቋረጥ በነዳጅና በሌሎች አቅርቦቶች ላይ ያስከተለውን ስጋት በአስቸኳይ ለመፍታት የሀገሪቱን ዋና መስመሮች ማስከፈት የመጀመሪያው እርምጃ መሆኑን መወያየታቸውን ታማኝ ምንጮች ቻችን ገለጸ። አድማው በተለያዩ ኦሮሚያ ከተሞች በመስፋፋት ተግባራዊ የተደረገ ሲሆን በአንዳንድ አካባቢዎች ሐሙስ ከሰዓት በኋላ በማስገደድ ጭምር መለስተኛ ንግዶችን እንቅስቃሴ እንዲያደርጉ አስከፍተውም ነበር። አድማው የሀገሪቱ ዋና የትራንስፖርት መስመሮች በማወኩም ሳቢያ አድማው በመላ ሀገሪቱ ባሉ አካባቢዎች ተጽዕኖ አድርሷል ይላሉ። የመከላከያ የደህንነት የኦሮሚያ ጸጥታ ቢሮ ሌሎችም ባለስልጣናት ባደረጉት ምክክር አድማው ሰላማዊ እስከሆነ ድረስ መታገስ ይኖርብናል፣ አለበለዚያ በራሳችን ላይ ችግር እንፈጥራለን፣ ህብረተሰቡ ችግር ሲበዛበት የሚበላው ሲያጣ አድማውን ጥሶ ወደ ውጪ ይወጣል ሲሉ የህዋት ባለስልጣናቶች እየተናገሩ እንደሚገኙ ታማኝ ምንጮቻችን ከውስጥ የሚመጣ መረጃ ይገልጻል።
አድማውን ተከትሎም በርካታ የኦሮሞ ተወላጆች ከተለያየ አካባቢ በመያዝ በመደብደብ እየታሰሩም እንዳለም ታማኝ ምንጮቻችን ገልጸዋል። ዜናው በዚያ በቃም። መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ ወደ ሌላ ፕሮግራም እንሻገራለን። Silana lolina gudum figala mano erratiko yo sambergangale wanjo siragole tutuke namasse rase biyakase kerona fikare dalota kudise sadarka kapsoda kitila dolkase adunya mulise gagabam dukuche kollada chujra gabak bandufte mahadi handufte ufte jolle wabo kerro figeranti lolama chujre lanchichidina garani ru oganasida medre kapsojre lanchichidina garani ru willisasida membakka wabondre ya karro fikare ya utalalaga silalalali na gudum figala malo gerantiko yo sambergangale wanjo siragole lanchichidina garani ru oganasida medre kapsojre lanchichidina garani ru willisasida membakka wabondre babura kerroda about to over kanta sabadurse yo birri barfa ora sapontota about to over dina kerro bopesa wobonduru kamesa format sadabes ragabo fare wobonduru kamesa format sadabes Jalamuka kotto Odessa Madodesa Usa babba fate Odessa Madodesa Kiyumana chapsu Odessa Madodesa Durilla barate Odessa Madodesa Agugin olchu Odessa Madodesa Nakagara kae Odessa Madodesa Galisa niga Odessa Madodesa Wobo altambe Odessa Madodesa Dina kerro bopesa wobondenjabes wobonduru kamesa format sadabes ragabo fare wobonduru kamesa format sadabes Odessa Madodesa Dinirudina Odessa Madodesa Agartu shejamsa Odessa Madodesa Gabron fadadikse Odessa Madodesa Gobanabayisa Odessa Madodesa Angof baralchise Odessa Madodesa Tufta mijessisa Odessa Madodesa Numand bene Odessa Madodesa Numan nubalesa Odessa Madodesa Dina kerro bopesa wobondenjabes wobonduru kamesa format
sadabes ragabo koreke ragabo koreke obonduru gamesa format sadabes Odessa, Garari Rambetu, Odessa, Odessa, Galage Ronyati, Odessa, Odessa, Kabanka Bangutu, Odessa, Odessa, Arabareti, Odessa, Odessa, Garari Rambetu, Odessa, Odessa, Galage Ronyati, Odessa, Odessa, Jiraletico, Odessa, Odessa, Mafiti Morati, Odessa, Odessa, Dina Gerro Bobesa, Obonde Besa, Obonduruga Mesa, Formata Besa, Ragabo Koreke, Obonduruga Mesa, Formata Besa, Iganis Ninega, Karen Nicobore, Galmia Yababe, Karen Nicobore, the Feni Jarama, Karen Nicobore, Rakapo Pareke, Namutitaga, Madapana Justices, Apena Fubore, Jacobi Songs, and Oramos Services, Apena Fubore, Jacobi Songs, and Lamigos Services, Karen Nicobore, Irboga Sata, Karen Nicobore, Tureshe Ganama, Karen Nicobore, Tokuman Taxe, Karen Nicobore, Iganis Ninega, Karen Nicobore, Galmia Yababe, Karen Nicobore, the Feni Jarama, Karen Nicobore, Rakapo Pareke, Namutitaga, Madapana Justices, Apena Fubore, Jacobi Songs, and Oramos Services, Apena Fubore, Jacobi Songs, and Lamigos Services. ቤት ውስጥ የመቀመጥ አድማም ትዕዛዝ እንደተላለፈ ተደርጎም ጥሪ ተላለፈ ቤት ተቀመጡ የሚል ነገር ታውጆ ነበር ህዝቡ ሁሉም እውነት ከውጪ የተላለፈ መልእክት ነው ተብሎ ቤት ተቀምጧል ተብሎም ሲነገረን ሲለፈፍ ነበር እውነት ይሆን አባኔ ገልማላቴ ልሴና ዳገቴ በሶስተኛው ቀን አድማው እንዳለቀም ሲታወጅ ሌሎች ግራ ተጋብተው ምንድነው ጉዱም የሚል ጥያቄም እያነሱ ይገኛል ቄሮ ብሊሱማ ለሁለት ቀን አውጃለሁ ያደሞም ጨርሻለሁ የሚለው መግለጫ ሲወጣ የሽቅድድም አይነት ሌላ መግለጫም ተከትሏል ሚስጥሩ ምንድነው የት ጋና ያለው እውነቱ ቄሮም በማንም ይመራው ቄሮ አባት አለው ወይስ ከውጪ የሚያስተላልፉት አገር ቤት ውስጥ በሪሞት ኮንትሮል የሚያዙት ግለሰቦች ይሆን ቄሮ ማን ነው የቄሮ ሐላፊስ የት ይገኛል ባለቤቱስ ማን ይሆን አድማጮች በዚህ ላይና በተለያዩ ጉዳዮች ላይ ከኢንተርናሽናል ቄሮ ሰፖርት ሐላፊዎች ጋር የማረጋውን ውይይት እንድትከታተሉ እጋብዛለሁ ቀድሚያ የጀመርኩትን የጫላ ቡልቱም ዜማ ላስኪድና እመለሳለሁ መልካም ቆይታ Kaya
አድማጮች ዜማውን እመለስበታለሁኝ ወደ ውይይቱ እገባለሁ እንግዶቼ ለቃለ መጠየቁ ፈቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ ራሳችሁን እስኪ ከነስራችሁ አስተዋውቁ አመሰግናለሁ ተሾመ ባላለው የኢንተርናሽናል ኬብል ሰፖርት ግሩፕ የቦርድ ሰብሳቢ ነኝ አመሰግናለሁ ታዲዮስ ባላለው ምክትል ነኝ እንግዲህ ነኝ መልካም ሁለታችሁንም ደግሜ ባድማጮች ስም አመሰግናለሁኝ እንደው ወደ ጥያቄ ላምራ አቶ ተሾመ የቄሮ አመሰራራት እስኪ አጠር አድርገው እንዲመልሱልኝ ቄሮ እንዴት ተመሰረተ ማን መሰረተው አባቱስ ማን ነው መልካም ነው ቄሮ አመሰራረቱ ከ2005 የኦነግ መሪ የነበሩ የሆኑት ጃል ዳውድ ኢብሳ ጥሪ ባቀረቡት ጀምሮ ነው ኖቬምበር 9 2005 ጥሪ ተደረገ ፍንጭለ ድዳ ገብሩማ የሚባል ከዛ ነው የተነሳው ከዛ በኋላ በሂደት በኦሮሚያ ክልል በብዙ ቦታዎች ቦታንና ያሉ አጋጣሚዎችን በመጠቀም በየጊዜው ትግል ይደረጋል ከዛ በኋላ በሂደት በ2011 ቄሮ በስውር እንደ ድርጅት እንዲቋቋም ተደረገ 2011 ከመቋቋሙ በፊት ዶክመንቶች ነበሩ ሲዘጋጁ የነበሩ ዶክመንቶች በኦሮምኛ ሴረና ሙሳ ሴረቲን ቡልቱማ ያስተዳደር ደንብ ሴረና ሙሳ አሁን በአማርኛ አልመጣልኝ ወደ 6-7 የሚሆኑ ዶክመንቶች ናቸው ሲዘጋጁ የነበሩ ሁሉም ከተጠናቀቀ በኋላ በ2011 በስውር በማይታወቅ መንገድ ቄሮ ተመሰረተ አመጣጡ ከፍንጭለ ድዳ ገብሩማ አዋጅ ቀጥሎ ሲሆን ባለቤት አለው መሪ አለው ባለቤቱ እኔ ነኝ የሚመራ ብሎ ራሱን ገልጿል መሪውም ሀገር ቤት ያለ የራሳቸው የሆነ ስትራክቸር አደረጃጀት አላቸው ከላይ እስከ ታች በሁሉም ኦሮሚያ ክልል እስከ ዞን ወረዳ እና ቀበሌ ድረስ ተደራጅቶ ይሄን እንቅስቃሴ የሚያደርጉ ቄሮ ብሊሱማ የሚባል ድርጅት ነው አመሰራረቱ በዚህ ነው ማለት ነው አቶ ታዲዮስ በዚህ ላይ እንደው የሚጨምሩት ነገር አለ እንደው ከዚህ ጋር አያይዘው እንዲመልሱልኝ የምፈልገው ብዙ ጊዜ የሚነሳ ነገር አለ ቄሮ ባለቤት የለውም ህዝብ ራሱ ሲብስበት ራሱ የተነስቶ የሚታገል እንጂ ተደራጅቶ የሚታገል የሚመራው አካል የለም የተደራጀ የተቀናጀ ነገር ቢኖር ኖሮ ህዋትን ወይም ቲፒኤልኤፍን መጣል ይቻላል ዝም ብለው ክሬዲት ለመውሰድ የሚደረግ ነገር ነው የሚባል ነገር አለ እውነት ነው ልክ አይደለም ቄሮ ባለቤት አለው እንደተባለው ጃልተሾመ እንዳነሳው ቄሮ ባለቤት አለው ባለቤቱም የኦሮሞ ህዝብ ነው የኦሮሞ ህዝብን ደግሞ ታግሎ የሚያታግለው የኦሮሞ ነጻነት ግንባር ነው የኦሮሞ ነጻነት ግንባር ለኦሮሞ ህዝብ እያታገለ ያለው የሚታገለው ለኦሮሞ ህዝብ ነው ባለቤቱ ደግሞ የኦሮሞ ወጣቶች በኦሮሚያ ላይ ተደራጅተው በእቡ ማለት ነው ያው እንደምታውቀው ፍቃድ በትል ለመጠየቅ ፍቃድ መጠየቅ የለብህም ይሄ የዓለም አቀፍ ህግ ነው እንደፈለክ ተደራጅተ በአንድ ሀገር ጭቆና አገዛዝ ስር ያሉ ህዝቦች በእቡ ተደራጅተው የመቃወምና መብታቸውን የማስከበር መብት አላቸው ስለዚህ ቄሮም የተቋቋመው በኦሮሞ ህዝብ ውስጥ ለኦሮሞ ህዝብ ለመታገል ወጣቶቹን በሰለጠነ ሳይንቲፊክ በሆነ አደራጅቶ ለመብታቸው እንዲቆሙ ለማድረግ ነው
ቄሮ የተቋቋመው። ያልተሾመ እንዳነሳው ቄሮ የተቋቋመው ፍንጭለ ዲዳ ገብሩማ በ2005 ጀምሮ ወይም ደግሞ በኢትዮጵያ አቆጣጠር በ1997 በተለይም በኢትዮጵያ ምርጫ አካባቢ ከፍተኛ የሆነ ንቅናቄ ተደርጎ በኦሮሚያ ውስጥ ያንን እናስታውሳለን ማለት ነው። ከዛ ጊዜ ጀምሮ ነው የኦሮሞ ቄሮ ብሊሱማ የተቋቋመው የኦሮሞ ወጣቱ ነው ሊግ ክንፍ የተቋቋመው። ከዛ በኋላ ደግሞ በርካቶች ሰዎች የተሰዉበት በርካታ ወጣቶች አስተማሪዎች የተሳተፉበት ትግሉም ደግሞ ያደገ በሄደ ቁጥር ይሄ ነገር ወደ አንድ ወጥ በሆነ አስተዳደር ስር መግባት አለበት ተብሎ በ2011 ወጥ በሆነ ኦሮሚያ ሙሉ ኦሮሚያ ላይ ወጣቶች አስተማሪዎች ተማሪዎች ባለሀብቶች በርካቶች የተሳተፉበት የሚሳተፉበት ቄሮ ብሊሱማ ኦሮሞ ኦፊሻል በሆነ ተቋቋመ ማለት ነው። የኦሮሞ ህዝብ ላይ የኦሮሞ ህዝብ እንዲያውቀው አናውንስ ተደረገ ማለት ነው። ሲደረግም አንተም ነበርክበት ታውቃለህ። የኦሮሞ ነጻነት ግንባር የሚያስተላልፈው ራዲዮኖች ነበሩ። መቼም እንግዲህ ወረቀትና ቪዲዮ የያዘውን አይለቅም ይባላል። ወደ ኋላም ሄዶ የመደመጥም ለማስተላለፍም ይቻላል ማለት ነው። ኦፊሻል በሆነ ቄሮ ብሊሱማ ስሙ ራሱ ቄሮ ብሊሱማ የሚባል ከዛም በፊት የማይታወቅ ግን ፕሮሞት እየተደረገ በርካታ ሰዓት መስዋዕትነት ኃይል የጨረሰና ያስጨረሰ ነበር ማለት ነውና ከዛ በኋላ ራዲዮ ተቋቋመ። ዌብሳይት ክሬት ተደረገ። ይሄ ሁሉ ነገር ተደርጎ ነው እንግዲህ ባለቤት እንዳለው ስትራክቸራል በሆነ ነገር ነው ቄሮ ብሊሱማ ኦሮሞ ለኦሮሞ ህዝብ ኦሮሚያ ውስጥ የተቋቋመው ማለት ነው። መልካም እስኪ አሁን ይሄ ለአምስት ቀን የቤት ውስጥ የመቀመጥ አድማ ጥሪ ከውጪ እንደተደረገ የሚገለጽ ነገር አለ። ይሄም በአቶ ጀዋር መሐመድ አማካኝነት ጥሪ እንደተደረገ አድማው ሙሉ በሙሉ እንደተሳካ እየተገለጸ ባለበት ቀን በሶስተኛው ቀን አድማው እንዲቆም ተደርጓል። ከአገር ቤት የመጣ መግለጫ ከተለጠፈ በኋላ በሚገርም ሁኔታ በመሽቀዳደም በሚመስል ሁኔታ መግለጫዎች ወጥቷል። ይሄንን አድማ የጠራው ማን ነው? መልካም እዩ መጀመሪያ አንድ ነገር መናገር እፈልጋለሁ። እሺ እኔ ከፍተኛ ምስጋና ለቄሮ ብሊሱማና በቄሮ ብሊሱማ ስር የታገሉ ለወደቁት ወገኖቻችን ይድረስ ይላለው። ምክንያቱም ቄሮ የሚል ወርድ ለመጥራት የሚያፍሩ ሰዎች ቄሮ የሚባል ወርድ ሰፉ የሆነባቸው በኦሮምኛ ሰፉ ነው የሚባለው ሰፉ የሆነባቸው ሰዎች ዛሬ በቄሮ መስዋዕትነት በቄሮ ብሊሱማ መስዋዕትነት ስማቸው እንዲጠራ ማድረጋቸው ጠላትን ወዳጅም ከውጪም ከሀገር ውስጥም ቄሮ ብሎ እንዲጠራ ላደረጉት ምስጋና ይድረሳቸው እላለሁ መጀመሪያ። ሁለተኛ ቄሮ ብሊሱማ ሲቋቋም በፌዝ ነው ስራውን ከፋፍሎ የጀመረው። የመጀመሪያው ፌዝ ህዝብን ወደ ትግል ወደ ሰላማዊ አመጽ እንዲነሳሳ ማድረግ ያንን ካቀዱት ጊዜ በፊት ህዝቡ መጀመሪያውኑ ራሱ ስለሚያቅ ነቅቶ ስለነበረ ያንን ለማድረግ አጭር ጊዜ ብቻ ስለወሰደባቸው እቅዳቸውን ከእንደገና ሪቫይዝ አድርጎ ወደ ሁለተኛው ፌዝ ለመግባት ወሰኑ። ሁለተኛው ፌዝ ከአንድ አመት ከ4 ወር በፊት ኢንተርቪው ተደርጌ የተናገርኩትን ነው ዛሬ ደግሜ የምናገረው። ሁለተኛው ፌዝ የተለያዩ ነገሮች አሉበት። ከዛ ውስጥ አንደኛ በየቦታው መንገድን በመዝጋት የባለስልጣናት ንብረት በሆኑ ላይ እርምጃ በመውሰድ ከባለስልጣናት ጎራ ካሉት ግዢ እንዳይፈጸም ግብይት እንዳይደረግ እና ሌሎች ነገሮችን አሁን እዚህ ላይ መግለጽ የማያስፈልጉ ነገሮች በውስጡ ነበረው። ይሄ ዛሬ የተጀመረ አይደለም። በእቅድ የሚካሄድ በእቅድ የሚሄድ ነገር ነው እና ይሄኛው አሁን የተደረገው
ከዚህ ባልጀምርና ከ2016 ኦክቶበር 6 ብነሳ ደስ ይለኛል። ኦክቶበር 6 ላይ ኦገስት 6 ላይ ዝግጅቱ በቄሮ ብልሱማ በኩል ሲደረግ የነበረው ሌላ ነበረ። ሰላማዊ ሰልፍ አይደለም። ሰላማዊ ሰልፍ ከተናል። በሰላማዊ ሰልፍ መብት እንደማይመጣ ታይቷል። ሰላማዊ አመጽ ወደሚለው ተሸጋግሯል። ያንን እየሰሩ ያሉ ከዚህ ወደ ሰላማዊ ሰልፍ እንዲቀየር ተደረገ። እንዲቀየር ሳይሆን መመሪያ ተላለፈ። ሲተላለፍ ምን እናድርግ? ህዝቡ ላይ ሰርቷል። ህዝቡ አዌርድ ነው ወይ ኦገስት 6 ወይ ኦገስት 7 ላይ የሚሰራ በመላው ኦሮሚያ የሚደረግ አመጽ ነበረ። እዛ ላይ ነበር ዝግጅት የተደረገው። ወደዚህ ሲቀየር ህዝቡ ኦልሬዲ መጀመሪያውኑ ስላወቀ ምን ይደረግ ብሎ ከእንደገና ተወያዩ። ብዙም ሰፖርት እንዳታደርጉ፣ ብዙም እንዳትቃወሙ፣ መሀል ላይ ሆናችሁ ስራችሁን ስሩ ተባሉና ከዛ በኋላ ህዝቡ አንተ ስላወቀ እዚህ ውስጥ ገብተን አንድ ነገር መስራት አለብን አሉ። ስራው ተሰራ። በይፋ ስለተነገረ መንግስት ካምፕ ውስጥ ያለው ወታደር አንድ ሳያስቀር የኦነግን ባንዲራ ዱፕሊኬት በማድረግ ሴኩሪቲዎቹን በማስያዝ ሰልፉን እንደሚመሩ አድርጎ እዛ ሰልፍ ውስጥ በፊት ለፊት ሲመሩ የነበሩትን መፈክር ሲያወጡ የነበሩትን ልጆች እንዳለ ሰበሰባቸው። አሁንም የተደረገው ወጣቱ እዛ ያለው ቄሮ ስራውን እየሰራ ነው። መደበኛ ስራውን እየሰራ ነው። ያኔ የተጎዳው ስትራክቸር ተመልሶ ወደ ስራ ስለገባ አሁንም ያንን ለማድረግ ቀን ተወሰነ እንጂ ሰላማዊ አመት በቀደምም አለ ዛሬም አለ ፌዙስ ቃልስ ይኖራል። ስለዚህ ከውጪ የተደረገ ነገር የለም። እዛው ሀገር ቤት ያለ የተሰራው ስራ እዛው ነው ያለ፣ የሚሰራው እዛው ነው ያለ። ከውጪ የሚያገኙትን መረጃ ከሀገር ውስጥ የሚያገኙትን መረጃ ወደ ራሳቸው ለመውሰድ ካልሆነ በስተቀር ማንም ከውጪ እኔ ነኝ የሚመራ ያለ አካል የለም። አንተ የጠራኸው ጀዋርም እኔ ነኝ ይሄን አመት እንዲመራ እኔ ነኝ ይሄን እንደዚህ ያደረኩ አላለም እስከሰማው ድረስ አይልም። ምክንያቱም እዛው ነው ያለ መሪው፣ እዛው ነው ደሙን እያፈሰሰ አጥንቱን እየሰባበረ ያለው እዛው ነው እንጂ ከውጭ የምናደርገው ነገር ድጋፍ ብቻ ነው። በሚዲያችን የነሱን ድምጽ ማሰማት ከቻልን ደግሞ በገንዘብ መርዳት ካልሆነ በስተቀር ምንም ከዚህ የተደረገ ነገር የለም። እዛው ነው ያለ። ግን ቀንን በመወሰን ህዝቡ መጀመሪያውኑ ስለሚያውቅ ይሄ በግብር ላይ አመጽ የተጀመረው እኮ ዛሬ አይደለም፣ ሮብ አይደለም። አቶ ተሾመ እንደው ለማስተካከል ወንዶ ጥያቄ ለእንትን ለማለት አሁንም ቢሆን ለአምስት ቀን በአቶ ጀዋር መሐመድ አማካኝነት ይሄንን መንግስት ላይ ጫና ለማድረግ የአገር ቤት ያለው የኦሮሞ ህዝብ በሚችለው ነገር ቤት እንዲቀመጥ ገበያ እንዳይወጣ ትዕዛዝ አስተላልፏል፣ ጥሪ ያደርገናል በማለት አቶ ጀዋር መሐመድ ራሱ በተለያየ ሚዲያ ላይ ሲናገር ሰምተናል። አሁን የኔ ጥያቄ ይሄንን ሰልፍ የጠራው ቄሮ ብሊሱማ ነው ወይስ አቶ ጀዋር ነው? ይሄን ነገር ግልጽ አድርጉልኝ። ምክንያቱም እናንተ የቄሮ ኢንተርናሽናል ሰፖርት ከቄሮ ጋር ግንኙነት ያላችሁ ናችሁ። ስለዚህ ይሄን ነገር ለኦሮሞ ህዝብ ግልጽ አድርጋችሁ እንድትገልጹ እንድትነግሩት እፈልጋለሁ። ማን ነው የጠራው? ከይቅርታ ጋር ጀዋር ጠርቻለሁ አላለም። ከአምቦ ቄሮ የመጣልኝ መልእክት ብሎ ያስተላለፈው። እሺ በኋላ ላይ ከዚህ እንደምንመራ ከዚህ እንደተላለፈ ነገር ያድርጉት እንጂ እንደዛ ብሎ መጀመሪያውንም አልጻፈም። ቄሮ ብልሱማ አሁንም አንደርላይን አድርገን ቄሮ ብልሱማ ስራውን እየሰራ ነው። ሮብ ሰርቶ ሐሙስ አቆመም፣ ሐሙስ ሰርቶ አርባ አቆመም። ይሄኛው ቀኑ በዚህ ቀን ተብሎ ከዚህ ሄደ እንጂ ስራው የተሰራው እዛው ነው። ህዝቡ ላይ ሲሰሩ ነበረ። በመረጃ የተደገፈ ነገር ነው ያለ። ለአመጽ የሚያነሳሱ ደብዳቤዎች ሲሰራጩ ለአመጽ
የሚያነሳሱ ፕሮፓጋንዳዎች ሲካሄዱ አገር ቤት ውስጥ እያንዳንዱ መረጃ አለ በእጃችን ስለዚህ ከዚህ ቀኑ በዚህ ቀን ተባለ እንጂ ቄሮ ብልሱማ ይሄንን አመፀ ጀመረው ዛሬ አይደለም ሮብ አይደለም ሐሙስ አይደለም በፊት ነበረበት አሁንም አለ እንደዚሁ ይቀጥላል ይሄኛው ፌዝ የምንፈልገውን ግብ ካላደረሰን ሶስተኛው ፌዝ ደግሞ ይቀጥላል ሶስተኛው ፌዝ ምንድነው ያን የምናየው ይሆናል እንጂ ቀኑ በዚህ ቀን ይሁን ተባለ ህዝቡ ኦሬዲ መጀመሪያ ያቃል ተሰርቶበታል ከዚሁ የተላለፈ ቄሮ ብልሱማ የሰራው መልእክት ነው ብሎ ነው ህዝቡ ባንድ ላይ የተነሳው የዘጋው እንጂ ቄሮ ብልሱማ ነው ስራውን የሰራው ቀኑ በዚህ ቀን የተባለው ነው ብቻ ነው ልዩነት ያለው መልካም አቶ ታዲዮስ ያ አያይዘው እንዲመልሱልኝ ፈልጌ ነው ከዚህ ጋር አሁን እንግዲህ ይሄ ጥሪ እንድተላለፈ ማንንም ያውቃል ዛሬ ደግሞ አንድ ያነበብኩት መግለጫ አለ ቄሮ ብልሱማ ከአገር ቤትም ለማጣራት ሞክሬያለሁ ቄሮ በፊት ለሁለት ቀን ነው ጥሪ ያደረገው ያንን ግዳጅ ጨርሰናል ከዚሁ ከነገ ጀምሮ አድማው አብቅቷል የሚል ነገር ነግረውኛል መግለጫውም ወጣ አሁን እኛ እኔ ግራ አይገባን እንደ አንድ ጋዜጠኛ ልጠይቅ የምፈልገው መግለጫውስ ለምን አስፈለገ ለአምስት ቀን ከተጠራ ደግሞ በሶስተኛው ቀን በሽቅድድም መግለጫ ማውጣት ለምን አስፈለገ አሁንም ግልጽ ያልሆነ ነገር አለ አድማጭም ግልጽ እንዲሆንላቸው ፈልጋለሁ ይሄን ነገር ግልጽ አርጋችሁ እንድታስቀምጡ ፈልጋለሁ አቶ ታዲዮስ መልካም እስቲ ትንሽ አድማጮችንም በጠራ እንዲገባቸው የሚያስፈልገው ነገር ቄሮ ብልሱማ ኦሮሞ የሁለገብ ትግል ነው ያካሄደ የሚገኘው ሁለገብ ትግል ኤቲክስ የገባን ሰዎች ያ ማለት ምን ማለት ነው ጊዜ ቦታ ሰዓት አይወስንም ባለው ባጋጠመው በሚያጋጥመው ቦታ ላይ ስራውን ይሰራል ሲጀመር የሁለገብ ትግል ቄሮ ብልሱማ ኦሮሞ ለኦሮሞ ህዝብ ሲያመጣ ብዙ መስዋዕትነትን በማያስከፍል ሁኔታ ሪሶርሱን ከትንሽ እስከ ትልቅ በመጠቀም ወጪ በማያስወጣ ሁኔታ ያንን ሁሉ ያገናዘበ የሁለገብ ትግል ነው ያካሄደ የሚገኘው ከስታፍንጫው የታጠቀ የወያኔ መንግስት ፊት ቆሞ እነዚህ ልጆች ሲታገሉ መረጃ በመስጠት አይደለም ጊዜ በመስጠት አይደለም ቀን ከዛሬ ጀምሮ በማለት አይደለም ልክ ዳልተሾመ እንዳለው ፌስ ሁለተኛው ፌስ የተጀመረው ዛሬ አይደለም ሂደቶች ነበሩት አካሄዶች ነበሩት ከፍተኛ ስራ ተሰርቷል በህዝቡ ላይ ኢቭን አንዳንድ ዛሬ መንጥቀስ ማንፈልገው በፖሊሶች ላይ በወታደሮች ላይ ጭምር እነዚህ ልጆች 24 ሰዓት ሲሰሩ ነበር ስለዚህ ይሄ ቀን ተቆርጦለት ከዛሬ ጀምሮ ስራ እንሰራም ከዛሬ ጀምሮ አትውጡ የሚባል ነገር የለም ባጋጠመው ወዲያውኑ አፕን የሚያደርግ ነገር ነው የሁለገብ ትግል ማለት ነው ሌላው የግብር ጭማሪን በሚመለከት ምናልባት ታስታውስ እንደሆነ አንተም ሰርተህበታል ዜና ከየት ነው የጀመረው ከአምቦ ከተማ እንዴት ጀመረ ሁሉም ማቆ ሚስጥር አለ ነገር ግን ቄሮ ብልሱማዎች የሚያውቁት ሚስጥር አለ ያን ምክንያት ነው ዝግጅት እንደነበረ ከዛ ያስታውቃል ወዲያውኑ ወደ ሌላ ከተማ ተሻገረ ወዲያውኑ የኦሮሞ ህዝብ በጠቅላላ እንዲኝ ብሎ ይሄ ሁሉ ተቃውሞ ተከሰተ በሚዲያ ላይ ዛሬ እንጀምራለን ተብሎ የተነገረ ነገር የለም ስለዚህ መታወቅ ያለበት አድማጮችም እንዲገነዘቡት ምን ፈልገው ነገር ቢኖር ዛሬ ይነሳልና ተዘጋጁ አይባልም ሁለገብ ትግል ነው ያደረገ ያለው መራር ትግል ነው ያደረገ ያለው ብዙ መስዋዕትነትን የሚያስከፍል ትግል ነው ያደረገ ያለው ቄሮ ብልሱማ ስለሆነም ባገኘው አጋጣሚ በሚያመቸው አጋጣሚ ትግሉን እየታገለ ያታግላል እንጂ ያንን ቀን ቆርጦ በዚህ ቀን ውጡ በዚህ ቀን አትውጡ የሚል ነገር የለም ሌላው ነገር
የመጨረሻ የጠየቀኝ ጥያቄ አለ ቄሮ ብሊሱማ ኦሮሞ ባገኘው አጋጣሚ የኦሮሞን ህዝብ እያስነሳ ይሄንን መንግስት ባክቦኑ እንዲሰበር የሚያደርግ ስራ ይሰራል ዛሬም አድርጓል ነገም ያደርጋል ተነጎዳም የኦሮሞ ህዝብ ነፃነቱን እስኪያገኝ ድረስ ይቀጥላል አንዳንድ ሰዎች ግን ይሄ እንደዚህ ሆኗል ያ እንዲህ ሆኗል እኛንን ባለቤቶች እኛንን ያደረግነው የሚል በቄሮ ብሊሱማ ውስጥ የለም ስም ለማታበት ስማችንን ወደ ላይ ለማድረግ የሚሰራ ነገር አይደለም አንድና አንድ የቄሮ ብሊሱማ ዓላማ የኦሮሞ ህዝብ በተክላላ የሚቃወመው የማይቃወመው የሚደሰትም የሚናደደው እኩል በጋራ የዛ አገር ባለቤት የመሆን ስራ ነው የሚሰራው ሌላው አንዳንድ ጊዜ የዚህ ፖለቲካ አባል ደጋፊ የዛ ፖለቲካ አባል ደጋፊ ይባልና እንሰማለን በተለያዩ ሚዲያዎች በቄሮ ብሊሱማ አይን ግን ሁላችንም ኦሮሞዎች ነን ሁላችንም በጋራ ተበድለናል ሁላችንም ኦሮሞ ስለሆነን አንገታችንን ደፍተናል ስለሆነም ይሄ አበሉ ነው የሚባል ነገር በቄሮ ብሊሱማ አስተሳሰብ የለም እንደ ኦሮሞ ተጨቁነናል እንደ ኦሮሞ ተበድለናል እንደ ኦሮሞ ወንድሞቻችን ተገለዋል ሁላችንም በጋራ እጅ ለእጅ ተያይዘን ከዚህ መከራና ጭቆና መላቀቅ አለብን ብለው ያምናል ቄሮ ብሊሱማ ስለሆነም ይሄ አሁን የሚናፈሰው ነገር እውነት ይቆያል እንጂ ይጠራል የደፈረሰውም ልክ እንደዛው እየጠራ ይሄዳል አንድ ቀን ሁሉም ነገር እየጠራ የሚሄድበት ቀን ቅርብ ነው ያም ዝግጅት ተደርጎበታል የኦሮሞ ህዝብም እውነቱን ያወቀ ይሄዳል ነው ምንለውኛ ስለዚህ የናንተ እሺ እንደው አንድ ላይ አያይዘው እንዲመልሱልኝ ፈልጋለሁ አቶ ተሸበ አሁን እያላችሁኝ ያላችሁት ለአድማጭ ግልጽ እንዲሆን ስለፈለኩ ነው ይሄ የ5 ቀን ጥሪ የሚባለውን ቄሮ ብሊሱማ አልጠራም ነው የምትሉኝ ምክንያቱም ቄሮ ብሊሱማ በተለያየ መንገድ ሁሉም አድርጎ ነው እየሰራ እንጂ ቀን ገድቦ በዚህ እስከዚህ ድረስ የሚለው ነገር የለም ነው የምትሉኝ የ5 ቀኑን አልጠራም ግን ስራውን የሰሩት እነሱ ናቸው ቀኑን የወሰኑት እዚህ ያሉት ናቸው ግን ህዝቡ ስለሚያቅ ህዝቡ መጀመሪያውንም ስለተሰራበት ቄሮ ብሊሱማ ሲሰራ ስለነበረ እነሱ ሰሩበት የነበረ ነው በማለት ህዝቡ በዛ ቀን በአንድ ላይ ዘጋው እንጂ ቀኑን ግን እኮ አሁንም ቢሆን እኮ እኔ ለምሳሌ ሂርና አካባቢ ደውዬ የሂርና ቄሮች ያምቦ ቄሮ የተለያዩ ቄሮችን አግኝቼ ለማናገር ሞክሬ ነበር 2 ቀን ጥሪ ቄሮ እንዳስተላለፈ ነግረውኛል አሁን ይሄ ማአድማ በዛሬ እንዳበቃ ተናግሯል ወዲያውኑ ለ5 ቀን ጠራን ያሉት ሰዎች ደግሞ ወዲያውኑ አጥፈው ዛሬ እንዳበቃ ገልጸዋል ይሄ ነገር ስለሚምታታ ያን ነገር ነው ግልጽ ለማድረግ እየሞከርኩ ያለው ለአድማጭ ግልጽ እንዲሆን ነው መግለጫም ያው እናንተ ካደቡድን መግለጫ ያወጣው 2 ቀን ጥሪ ያርገናል ከዚህ ቀን ጀምሮ አቁሟል ነው ይሄ ነገር ክሊር እንድታረጉልኝ ፈልጌ ነው እኮዮ በየውል ምናልባት አይ ዶንት ኖ ክሊር እንዴት እንዳልሆነ ዳላክ ቄሮ ብሊሱማ ተቆጣጣል ቀን በዚህ ቀን ብሎ አይቆጥም ቄሮ ብሊሱማ በዚህ ቀን እንነሳለን በዚህ ቀን ተዘጋጅታችሁ ጠብቁ ብሎ ለጠላት አይናገርም እነሱ ሰርቶታል በሰሩበት ቀን በአንደርግራውንድ በሰሩት ሰርቷል አንደርግራውንድ ሰርቶ በሚያቆሙበት ቀን አቁመዋል መግለጫው የወጣው ከቄሮ ኦሮሚያ የሚባለው እዚቹ የተጻፈች እዚቹ የተቀነባበረች እንጂ ከዛ የተላከ ነገር አይደለም የቄሮ መግለጫ አይደለች ምጪ አሁን ሲያነቧት የነበረው በየፌስቡክ ሲተላለፈ የነበረው ከዛ የመጣ አይደለም እነሱ ሮብ ብሎ ለኛ አይነግሩም ሐሙስ ብሎ ለኛ አይነግሩም ስራቸውን እየሰሩ ነው የተወሰነ ቀን በሚያደርጉት አድርጎ በሚመቻቸው ሁኔታ አድርጎ ለምንድን ነው አሁን ቆይ አርሲ ዞኖች ላይ ባሌ ዞኖች ላይ ባሌ ዞን ላይ አረማያ ዞን ሐረር ዞን ላይ የቄሮ የለም እንዴ ለምንድን ነው ኦሮሚያ ባንዴ ያልተነሳው
የሚሰሩ ስራዎች በተሰጣቸው አመራር መሰረት ነው የሚሰሩ ስለዚህ ስራቸውን እየሰሩ ነው አንነካካቸው አረብሻቸው እዚህ ሆነን በተመቻቸው ሁኔታ ውስጥ ሆነን አረብሻቸው ስራቸውን ይስሩ እኛ ማድረግ የምንችለውን እናድርግ በሚዲያ የነሱን ድምጽ እናሰማ የምንችለው ደግሞ በገንዘብ እንርዳቸው በገንዘብ ከዚሁ እንረዳው ገንዘብ ነው ይሄን እንቅስቃሴ ያደረገ ያለው የስም ለስም ብለን ሽሚያ ላይ አንዲ ትላንት የቄሮን ስም መጥራት የሚያፍሩ ሰዎች ዛሬ ቄሮን ደፍሮ ሲናገሩ እኔ ኩራት ነው የሚሰማኝ ለብቻችን የተወሰኑ ሰዎች ነን ቄሮን እየተራን ሰራበት ነበር ዛሬ መስገድ እኔ አንድ ነገር ልንገርህ ሁሉም አይደሉም ዛሬ ልኮንናቸው ወይም ኮሜንት ላደርግ የሚፈልጋቸው አሉ አክቲቪስቶች ሆኖ ትላንት መስዋዕትነት ሲከፍሉ የነበሩትን ቄሮች ኦፒዲዮ ናቸው ብሎ አርቲክል ጽፎ የነበሩ ሰዎች ዛሬ ግን እነዛው ልጆች የፌስቡክ ፕሮፋይል ፒክቸር አድርጎ የኛ ጀግና ብሎ ሲያሞግሱ እናያለን ሌላ ከቄሮ ጋር ይሰራሉ ብሎ በፊት አይ እነሱ ለቆመን ትግሬ ነው ብሎ ስም ሲያጠፉ የነበሩ ዛሬ ግን ለዛው ትግሬ ነው ለተባለው ልጅ በጎፈንድሚ ተደረገና ያለን what's going on ምንድነው እየተደረገ ያለው ምን አለበት አንደኛ አክቲቪስትን ብንሆን የምንሰራው ስራ በደንብ እንወቅ ለዚህ ህዝብ ምን ተፋለው ብለን ታስብ ጉዳቱ ምንድነው ብለን ታስብ አንድ አመት ሙሉ ከኦገስት 6 እስካሁን ለምንድነው እንቅስቃሴ ያልተደረገው ለምንድነው ጉሊ የሆነ እንቅስቃሴ ያልተደረገው በዛ መሐላ አደርጉም ነበር ዛሬ ሁሉም ነገር የቦታው ተመልሶ መስዋዕትነት ተከፍሎ በቦታው ተመልሶ እንቅስቃሴ ሲጀመር ለምንድነው አሁንም የተጀመረው እስካሁን ድረስ የነበረው አሁንም ያ ኦገስት 6 የተከሰተው ድጋሚ እንዲከሰት ነው ስለዚህ ከቄሮ መግለጫ ወጣ የተባለው እዚሁ የተቀነባበረ ወደ ሀገር ቤት የተላከ ነው እንጂ ከዛ የመጣ የለም ቄሮ ብልሱማ ያወጣው መግለጫ አንድ የምታገኘው ዌብሳይታቸው ላይ ታገኛለህ ከዛ በኋላ በሬዲዮአቸው ያስተላልፋሉ መልካም አሳዲዮስ ልክ ነው ሌላ እኔ ምነው ምንድነው አንድ ጃክ ሾሜ የዘነጋው ነገር ያለ የሚመስለኝ ነገር ቄሮ ብልሱማ ኦሮሞ የበርካታ ወንድሞቻችን እሱ እንዳለው መስዋዕትነት ሲከፍሉ የነበሩ ሲደበደቡ ሲታሰሩና ሲፈቱ የነበሩ ወንድሞቻችንን ሰላይ ናቸው ብሎ ወደ መፈረጅ ደረጃ በሚዲያም ጭምር ወደ መነገር ደረጃ የደረሰበትና ምናልባት እነሱ ባሰቡት ቄሮ ብልሱማ ኦሮሞን እናዳክማለን ብለው ሳያውቁትም ሊሆን ይችላል ሲሰሩበት የነበረ ነገር አለ ዛሬ ግን እነዚህ መስዋዕትነት እየከፈሉ ያሉ ወንድሞቻችን በግርፋት ደረጃ እየተደበደቡ በፖሊስ ያሉ ወንድሞቻችንን ጀግኖች አድርጎ ይመሳል ነው እነዚህ ልጆች የተወለዱት በቄሮ ብልሱማ ቤት ውስጥ ነው እነዚህ ልጆች መስዋዕትነት እየከፈሉት ለኦሮሞ ህዝብ ነው መኖር አቅቷቸው ሳይሆን ተግበው መኖር የሚያስችላቸው ችሎታ ያላቸው ነገር ግን የኦሮሞ ህዝብ ሲበደል አናይም ሀብት ይቅርብን እኛ እየበላን የምናድረው ነገር ለብቻችን ምንም ሊያረግልን አይችልም ብለው እነዚህ ሰዎች ዛሬ እየተንገላቱ ነው የሚገኙት እነዚህ ሰዎች ነው ባለፈው በጻፈው ጽሁፍ ያ ሰው እንዲህ ያደረገ ነው ብሎ ያንን ሰው የኮነነበት አፉ ወዲያው ተመልሶ ደግሞ እነዚህ ሰዎች ጀግኖች ናቸው ተብሎ አንተም ኢዮብ ጋዜጠኛ ነህ እያየ ነው እነሱ የሰሩትን ስራዎች እነሱ
የሚያደርጉትን ድርጊት የነበረውን ነገር በራሳቸው ሚዲያ ላይ እንኳን ያቀርቡታል በየቀኑ ማለት ነው። ይህ ነገር መቆም አለበት። መስዋዕትነት እየከፈልን ያለነው የኦሮሞ በአጠቃላይ ውጭም ያለው ውስጥም ያለው ማን እያታገለ እንደሆነ በደንብ ተጠንቅቆ ያውቀዋል። ሚዲያ መያዝ ማለት ለኦሮሞ ሕዝብ እውነት የምንታገል ከሆነ የአንዱ የሚዲያ ስራ እኮ እውነትን ተናግሮ ለሕዝብ ትክክለኛው መረጃ ማድረስ ነው። ስለዚህ ይሄንን ከዛና ከዚህ የሚታጣው ነገር ልክ ነው ብዬ አላምንም። የኛም ባህል አይደለም፣ የኦሮሞ ባህል ያ አይደለም። በኦሮሞ ባህል ውሸትም ነውር ነው። እውነት ትቀጥናለች እንጂ አትበጠስም ይባላል። እውነቱ ግን አፍጥጦ በፊት ለፊት ይመጣል አንድ ቀን። መቼም በኦሮሞ ሕዝብ ዘንድ እያታገለ ያለው ይሄ ቄሮ ብሊሱማ አስወላስ የኦሮሞ ነጻነት ግንባር ለማን እንደሚታገል የሚያሳይበት እያሳየም ነው። ሞር የሚያሳይበት ቀን ይመጣል ብዬ አምናለሁ። በዛን ሰዓት ሁላችንም በኦሮሞ ሕዝብ ዘንድ አንገታችንን እንዳንደፋ ጥንቃቄ በተሞላበት ለስማችን ብቻ ሳይሆን ሕዝብም እንዳይጎዳ ጥንቃቄ ማድረግ መቻል አለብን። ስለዚህ ይሄውን ከዚህ እየተጻፈ ፖስት የሚደረገው ነገር ከዚህ እየተጻፈ ብዙ ነገር እኮ ትሰማለህ፣ ሚዲያ ላይ ብዙ ነገር ትሰማለህ፣ ታያለህ እኮ ሶሻል ሚዲያ ላይ ዛሬ ሲሰድበው የነበረውን ነገ ንጉስ ያደርገዋል፣ ነገ ንጉስ የነበረውን ዛሬ ስሙን ሲያጠለጥለው ታያለህ። ከዚህ ነገር ውስጥ የጸዳ ትግል እያካሄደ ነው ያለው ቄሮ ብሊሱማ ኦሮሞ። የኩካታ ነገር ሳይሆን ቀስ መንገዱን ሳይለቅ ምን ማድረግ እንዳለበት ምን መደረግ እንዳለበት እያንዳንዷን ነገር በማትጎዳ መልኩ እየታገለ ነው ያለው። በጩኸት የሚመጣ ነገር አንዳችም ነገር የለም። ስራ ግን ለውጥ ያሳያል። እያየንም ያለነው ኦሮሚያ ላይ ይሄንን ነው ምለው። መልካም እንግዲህ ከሀገር ቤት ቄሮችን ለማናገር ወደፊት ሞክራለሁኝ። በጣም አመሰግናለሁኝ ስለነበረን ጊዜ ሁለታችሁንም በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም አመሰግናለሁ። በሌላ ጊዜ እንዳስፈላጊነቱ ደግመን ለአድማጭ ለህዝባችሁ እናቀርባቸዋለን። እግዚአብሔር ይስጥልኝ። ዳመን ሳጨርስ አንድ መልእክት ላስተላልፍ። እሺ ይቀጥሉ። እሺ በጣም አመሰግናለሁ። እኔ ለውጭ ላሉትም አገር ውስጥ ላሉትም የኦሮሞ ህዝብ አንድ መልእክት አለኝ። ትግሉን እያካሄደ ያለው ቄሮ ብሊሱማ ነው፣ ምንም አትጠራጠሩ። ቄሮ ብሊሱማ ደግሞ ያለው አገር ቤት ነው፣ መሪውም ያለው አገር ቤት ነው፣ ታጋውም ያለው አገር ቤት ነው። መስዋዕትነት እየከፈለ ያለው አገር ቤት ነው ያለው። እነሱ የራሳቸው ሆነ እቅድ አውጥቶ ነው እየተንቀሳቀሱ ያለው። ውጪ ያለን ሰዎች ማድረግ ያለብንን ብቻ ብናደርግ የነሱን እቅድ የምናሳካ መስለን እንዳናከሽ ብንጠነቀቅ አደራ ላለው። ሁለተኛ ቄሮ ብሊሱማ አሁን ያለው እቅድ በጣም ሰፊ ነው። ይሄ ትግል ተጀምሮ የሚቆም ሳይሆን ከግብ ሳይደርስ የማይቆም ትግል ነው። ስለዚህ እርዳታ ያስፈልጋቸዋል። እንደ ከዚህም በፊቱ ከጎናችን ሆኑ። የታቀዱ ነገሮች ብዙ አሉ። ያንን ትግል ለማድረግ ደግሞ እርዳታ ያስፈልጋል። ስለዚህ ህዝቡ ከጎናችን እንዲቆም ሚዲያም መስራት ያለበትን ብቻ እንዲሰራ አክቲቪስቶችም ማድረግ ያለባቸውን ብቻ ማድረግ እንዳለባቸው ከአደራ ጭምር ነው የሚናገረው እና ይሄንን ማስተላለፍ ፈልጌ ነው። በጣም ቴንኪው እናመሰግናለን። እግዚአብሔር ይስጥልኝ። እሺ ቀጥሉ። እኔም በመጨረሻ መናገር የምፈልገው ሁሉ ጊዜ እንዲሆን በር ለዚህ ትግል ክፍት ነው። ያንተም ሰይፈ ነበልባል ራዲዮ በጣም እናመሰግናለን። እውነቱን የምታቀርብ ጋዜጠኛ ስለሆነ እንኮራባለን። ልክ ጃልተሾመ እንዳለው የኦሮሞ ህዝብ እውነቱን ያውቃል ይረዳል ብዬ አምናለሁ። ከቄሮ ብሊሱማ ጎን ቆሞ እነዚህ ልጆች የሚያደርጉትን ትግል ከጥላት መንጋጋ ስር ሆነው እየደሙ እያታገሉ ያሉት ልጆች እርዳታ ያስፈልጋቸዋል። የሚሄደውም ለቄሮ ብሊሱማ ነው።
ቄሮ.org ላይ ገብተው ጎፈንድሚ አለ እዛ ላይ የሚችሉትን ያክል እንዲረዱ ከጎናቸው እንዲቆሙ ገንዘብ ያለው በገንዘቡ ዕውቀት ያለው በዕውቀቱ ሳይደነጋገር ይሄ አለ ሳይሆን የሚሰራውን ስራ አይተው ከቄሮ ብሊሱማ ጎን እንዲቆሙና ይሄንን ትግል እንዲያግዙ መልእክታችንን እናስተላልፋለን። ይህ የኦሮሞ ህዝብ ድሉም በቅርብ ጊዜ ያገኛል ብዬ አስባለሁ። ትግል ሲባል መራር ነው። ተስፋ ሳይቆረጥ የኦሮሞ ህዝብ የሚያደርገውን ትግል ውጪ ያለነው የኦሮሞ ተወላጆች ደግሞ ጎናቸው በመቆም ትግሉን በተቻለ መጠን እንድናፋጥን በገንዘብም በዕውቀትም አብረናቸው ብንሆን ደስ ይለኛል። በጣም አመሰግናለሁ። ይቅርታ ካለን ሰዓት አንፃር ነው ያጣደፍኳችሁ። አመሰግናለሁ። በሌላ ጊዜ እንገናኛለን። ጫላ ቡልቱም ይቀጥላል። የወያኔን ስርዓት የኦሮሞ ህዝብ እንቅስቃሴም ሰንጎ ይዞት ወያኔን መተናፈሻ መተንፈሻ አሳቶት ከርሟል። የኦሮሞ ህዝብ እንቅስቃሴም ግራ ያጋባቸው የዘመኑ ቱባ ባለስልጣናቶች ባለሀብት ዛሬም እንደተወትሮው መስሏቸው የሚያንቀሳቀሰው እከሌ ነው እከሌ በዚህ ገባም ሲቀበጣጥሩ እያየናቸው እንገኛለን። ትግል ዛሬም እንደ ወትሮም ደምና ጉልበትን አእምሮን ይጠይቃል የሚሉ ዘመነኛ ፖለቲከኞች በርከት ብለዋል። ባለፈው የቤት ለቤት መቀመጥ አድማም በተጠራበት ሰዓት በመላው ኦሮሚያ እንቅስቃሴው ታይቶ ነበር። ወያኔም እንደ ወትሮም ቤት ለቤት እያሰሰ የኦሮሞ ተወላጆችን እያሳደደ እየደበደበ እያሰረ ይገኝ ነበር። ውጤቱ ግን አሁንም ምን እንደሆነ ባይታወቅ ወያኔ ግን ኪሳራ ላይ እንደወደቀ እየተገለጸ ይገኛል። ሰላም ጤና ይስጥልኝ። እንደምንላችኋል የሰይፈ ነበልባል ራዲዮ አድማጮችና እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች የከበረ ሰላምታዬ ባላችሁበት እየደረሳችሁ ዛሬ እንግዳ እጄ ቀርቤያለሁ። እኚህ እንግዳዬ ፕሮፌሰር አሰፋ ጃለታ ይሆናሉ። በኦሮሚያ ዙሪያ የሚካሄደውን እንቅስቃሴ ከሳቸው ጋር አብረን ቆይታ እናረጋለን። መልካም ቆይታ። ዜማው አየር ላይ ይውላል። Pawelisa ngagongo takozila ngazingi pawelisa
badungu jongo lesenani lubundu te badulenya dungu te to badungu jongo lesenani ተወዳጁን ድምጻዊ ስለዜማው ከልብ እናመሰግናለን። ዛሬም የኢትዮጵያ ንግድ ባንኮች በሐሰት ብር ታጭቀው የሐሰት ብር እንደ ኢትዮጵያ ውስጥ እየተረጨ ቱባ የወያኔ ባለስልጣናቶች እየፈለጉትን እየገዙ የሀገሪቷን ኢኮኖሚ እያሽቆለቆለ እያሽመደመዷት ይገኛል። በፌስቡካችን የምትከታተሉ እንዲሁም በአገር ቤት በቀጥታ ፕሮግራማችን የምትከታተሉ የሰይፈ ነበልባል አድማጮች አሁን እንግዳዬን ለናንተ አቀርባለሁኝ። ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። ፕሮፌሰር አሰፋ ጃለታ ከልብ አመሰግናለሁ። እንኳን ደህና መጡ። እኔም በጣም አመሰግናለሁ ኢዮብ፣ ያንተ ሬዲዮና አንተንም በጣም አመሰግናለሁ ለዚህ ስላበቃኝ። በጣም አመሰግናለሁኝ ፕሮፌሰር። እስኪ ወደ ውይይታችን እንግባ። እንግዲህ በአሁኑ ወቅት ህዋት የሚዘውና የሚጨብጠው አጥቷል። በኢኮኖሚም እየደቀቀ ይገኛል። የሚመራው ማን እንደሆነ እንኳን ግራ እየተጋባ ያለ ይመስላል የአገሪቱ ህዝብ እና እውነት ህዋት በአሁኑ ወቅት እስኪ ያለበትን ሁኔታ ይገምግሙ። ህዋት ጠንካራ ነው ማለት ይቻላል? ጠንካራ ካልሆነ ህዋትን ማስወገድ እንዴት አቃተው የተቃዋሚ ኃይሎች? ይሄ የትግራይ መንግስት በጣም እየደቀቀ በጣም እየተዳከመ እየሄደ ነው። አሁን አገሪቷን የኢትዮጵያን ኢምፓየር የሚገዛው በጠመንጃ አፈሙዝ ብቻ ነው። ምንም ሌጂቲሜሲ የለውም። ህዝቡ በጠቅላላ ሪጀክት ተደርጎታል፣ አልቀበልም ብለዋል። ይሄ መንግስት በአይዲዮሎጂ በአመለካከቱ፣ በስነስርዓቱ፣ በኢኮኖሚው በሁሉ በማቅጣጫ እየወደቀና እየደቀቀ ነው። ግን ይሄ መንግስት እስካሁን ሊቆይ የቻለ ብዙ ያልተቀራረቡ ከዚህ መንግስት ጋር የሚታገሉ ኃይሎች በአንድ ላይ ሆኖ ይሄን መንግስት እንዲወርቅ ለማድረግ ዝግጁ ባለመሆናቸውና በተለይ ጠመንጃ የያዘው እንደ የኦሮሞ ነጻ አውጪ ድርጅት በወታደራዊ ኃይል በጣም ስላጠናከረ ብቻ ነው እንጂ ይሄ መንግስት ወርቋል። ለጊዜው እስኪ ከጠቅላላው እስኪ ወገድ ድረስ ህዝቡን ያስቸግራል፣ ህዝቡን ሊገል ይችላል፣ ሊያስር ይችላል። ግን በጠቅላላው እየወደቀ ነው። የኦሮሞ ህዝብ ትግል በተለይ በዚህ 3 አመታት ባደረገው እና ባሳየው በአንድነቱ ይሄ መንግስት ለመጣል ከባድ ትግል እያደረገ ነው። ግን አሁንም ጠመንጃና ወታደራዊ ኃይል ያስፈልጋል ይሄን መንግስት ለማጥፋት። ስለዚህ ህዝቡ ተጠናክሮ ጠመንጃን በማንሳት ይሄን መንግስት የሚያገለግሉትን ከታች እስከ ላይ ድረስ ካልተዋጋ ይሄ መንግስት በቀላሉ የሚወገድ አይደለም። የሀገሪቷን ሀብት የኢምፓየሩን ሀብት በጠቅላላው ወደ ራሱ እያዛወረ ነው።
ከዛም ይበልጥ ከሌላ ሀገር ከአሜሪካ ከአውሮፓ ከሌላ ሀገራት ከቻይና በተለይ ከቻይና ገንዘብ ያገኘ ስለሆነ ለቂት እስኪወገድ ድረስ ህዝቡን ሊያስቸግር ይችላል። ግን እየወደቀ ነው። ምንም ለመኖር የማይችል ሌጂቲሜሲ የሌለ መንግስት መሆኑን ህዝቡ በቀጥታ እያሳዩ ነው። ግን ቀጥታ ህዝቡ በጣም ተጠናክሮ ትግሉን በማጠናከርና አንድ ሆኖ ይህንን በተለይ ይህን መንግስት የሚያገለግሉ ሰላዮች በአገር ውስጥ የሆኑ ህዝቡን የሚሰልሉና ለዚህ መንግስት የሚሰሩትን ለዚህ ተቀጥሮ ለሆዳቸው ብሎ ያደሩትን ኃይሎች በጠቅላላ እያስወገደ መንግስቱን ለማፍረስ ህዝቡ ተጠናክሮ ከቀጠለ ይሄ መንግስት የሚወገድበት ጊዜ ሩቅ አይደለም። እንደው ቀደም ጠቅሰውታል ፕሮፌሰር ያሉት ተቋሚዎች በጋራ ሆነው ያንን ስርዓት መጋፋት ስላልቻሉ ህዋት እድሜው ረዝሟል ብሏል። በኢትዮጵያ ውስጥ ያለው ስርዓት ይሄንንም ያንንም ብሔረሰብ ሳይል ሁሉንም እየበደለ ያለ መሆኑ ይታወቃል። ተቋሚዎች ተቀራርበው መነጋገር ያቃታቸው እናንተ ምሁሮች ይሄንን መፍታት ያቃታችሁ ምክንያት ምን ይሆን ፕሮፌሰር? ምክንያቱም ይሄ ፕሮግራም በአገር ቤት ያሉ የኦሮሞ ህዝብ የተቀራውም ህዝብ ስለሚያደምጥ ለአድማጮቹት ምንድነው ብለው ይገልጻሉ? በኦሮሞ ህዝብ በኩል በሶስት አመታት የተደረጉትና የአንድነት ትግል በጣም የሚያኮራና ሌሎችንም ከኦሮሞ አልፎ ሌሎችም እንደ አማራ ብሔረሰብ እና ሌሎችም ከደቡብ ያሉ ሰዎች ከኦሮሞ ጋር ሆነው በዚህ መንግስት ላይ እንዲታገሉ የኦሮሞ ትግል መስመር ያዘ ነው። ግን ተቃዋሚ ነኝ ባዮቹ የኦሮሞን ህዝብ ይፈራሉ። የኦሮሞ ህዝብ ኃይል ሆኖ በመንግስት ላይ ከሌሎች ጋር ሆኖ ወይስ በራሱ መንግስት እንዳይዝ ስለሚፈልጉ ከኦሮሞ ጋር ተቃዋሚዎቹ እየቆሙ አይደሉም። በኦሮሞ በኩል ደግሞ ያሉት ችግር እነኚህ ፖለቲካ ድርጅት ነኝ ባዮቹ ብዙዎቹ ምንም ኃይል የሌላቸው ዝም ብሎ ለአንድነት ከመቆም ይበልጥ ቅራኔን እየፈጠሩ ወዲያና ወዲህ እየተራራጡ ወሬ ማውራት ብቻ ስለሆነ እስከዚህ እንትን አይደለም። ግን የኦሮሞ ህዝብ ከተጠናከረ ራሱ ይህን መንግስት ለመጣል ይችላል። መፍትሄው ግን ምንድነው ይላሉ? እንዲህ አይነት ችግሮችን ማስወገድ በህዝቦች መካከል በተለይ በኦሮሞ ለኦሮሞ መካከል ድርጅቶች እርግጠኛ ነኝ የተለያየ እንደው የሰፋ ልዩነት የፖለቲካ አመራሮች ያላቸው አይመስልኝም የላቸውም። ግን እናንተ እንደ አንድ ምሁር እርሶ የዚህ ሀገር የህዝቦት አይኖትና ያለውን ችግር ለመፍታት ተቀራርባችሁ አቅርባችሁ መነጋገር አልቻላችሁም? አልሞከራችሁም ፕሮፌሰር? እኛ በጣም ሞክረናል። ስለዚህ ነው ግሎባል ጉሚ ኦሮሚያ ያቋቋምነው የኦሮሞ ጉሚ ኦሮሚያ ያቋቋምነው ህዝቡ በአንድ ላይ ሆኖ ፖለቲካ ድርጅቶች ልዩ ሌሎች የህብረተሰቡ ክፍሎች አንድ ላይ ሆኖ ተወያይቶ አንድ ጠንካራ ኃይል ፈጥሮ የራሳቸውን ፖለቲካ አቋም ይዞ በአንድ ላይ ሆኖ እንዲታገሉ ጥሪ አድርገን ብዙ ሙከራ አድርገናል። ብዙዎቹ እሺ ብለዋል። የፖለቲካ ድርጅቶችም የሲቪል ሶሳይቲም አብዛኞቹ እሺ ብሎ ከግሎባል ጉሚ ኦሮሚያ ጋር እየቆሙ ለአንድነት እየሰሩ ናቸው። ጥቂቶቹ ናቸው ይሄንን የማይፈልጉ። ለምን እንደሆነ አይገባንም። ወይ ነገሩ ያልገባቸው ይችላል ላይገባቸው ይችላል፣ ወይ ደግሞ ዝም ብሎ የሚሰሩትን በደንብ ባለማወቅ እንደዚህ ሊሆን ይችላል። መልካም ወደ ሌላው ጥያቄ ላምራ። እንግዲህ የዲዳ ገብሩማ ወይም የነጻ ምንድነው የጥሙራ ገብሩማ የባርነት ፍጻሜን ለማድረግ በቄሮ ብሊሱማ የታወጀ የትግል እየተካሄደ ይገኛል። ባለፈው ሳምንት ከቄሮ ሊቀመንበር ጋር ያደረኩት ውይይት እኛ ድርጅት ነን ወያኔን የነቀነቅን ወያኔን ለመጣል የወያኔን ወንበር ለመውሰድ ሀገር ለመረከብ የምንታገል
የሚታገል ድርጅት ነን ሲል ቄሮ ገልጿል። በአሁኑ ወቅት በሀገር ቤት ውስጥ የሚካሄደው የቄሮ ትግል ከኦሮሞ ወጣቶች ጋር በመቀናጀት ብዙ ነገሮች እየተደረጉ ይገኛሉ። ይህ አይነት ትግል አሁን ባለፈው አመት ብዙ በርካታ በሬቻ ላይ ደም ፈሷል። አሁን ሬቻ እየመጣ ይገኛል። ቄሮ ምን መደረግ አለበት? ምን አይነት እርምጃዎች መወሰድ አለበት ይላል። ምክንያቱም ብዙዎች የተለያየ ነገር ሀጃክ የሚያደርጉ ነገር ስላለ እንደ ፕሮፌሰር አሰፋ ጃለታ እንደ ምሁርነቶ ለህዝቦት የሚገልጹት የሚያስተላልፉት ነገር ምንድነው? ቄሮ ብልሱማ የማያካሄደው ትግል የህዋትን ኢኮኖሚ አናክቶታል ብለው ያምናሉ? ቄሮ እና ቀሬ ወይስ የወጣቶች ወይ የኩቤ ጄኔሬሽን ትግል የወጣቶች ብቻ አይደለም፣ ጠቅላላ የኦሮሞን ህዝብ ያሳተፈ ከዛም አልፎ ትግል በጠመንጃ ትግል ከሚያደርጉ ከልዩ ልዩ ኃይሎች ጋር የተባበረ ህዝቡን ያስተባበረ ትግሉን ያጠናከረ የሚሄድ ስለሆነ አክቲቪስት ኔትወርክ ኢንተሌክቹዋልስ ገበሬዎች ያሉበት ምሁሮች ያሉበት ጠቅላላ ለኦሮሞ ህዝብ የቆሙት ናሽናሊስቶች የሞሉበት ኃይል ስለሆነ እኔ በጥናቴ እንዳየሁት በጣም የተጠናከረ ካለበት ከኦሮሞ ላይ በደረሰ ችግር ብዙ ተምሮ ተጠናክሮ ህዝቡን በአንድ ላይ አምጥቶ የሚታገል ኃይል ስለሆነ ለኦሮሞ ህዝብ ኩራት ነው። ከዛም አልፎ በዚህ መንግስት ለሚጨቆነ ህዝብ ሁሉ ኩራት ነው። በጣም ጠንካራ ኃይል ስለሆነ ይህን መንግስት ከመጣል የማይመለስ ኃይል ነው። this activist network ጠቅላላ ህዝቡን ያስተባበረ ከሀገርም ሆነ ከዓለም ሁሉ ከፕሮግሬሲቭ ኃይሎች ጋር የሆነ ለኦሮሞ ህዝብ የሚታገል ለሌሎች ጭቁን ህዝቦች የሚታገል የኦሮሞ ህዝብ መንግስት የኢትዮጵያን መንግስት በደንብ ለመምራት የሚችል የታወቁ ምሁራንና ታጋዮችን ያፈራ መሆኑን እያሳየ ነው። ይሄ ደግሞ የመጣ ትላንትና ሳይሆን የኦሮሞ ህዝብ ከ40 አመት በላይ ካደረገው ትግል ትምህርትን እየተማሩ ልዩ የፖለቲካ ስልቶችን እየተማሩ ከዓለም የፖለቲካ ስልቶችን የተማሩ የሚታገሉ ስለሆኑ በጣም የሚያኮሩና የኦሮሞ ህዝብ ወደ ድል ለመቅረብ የሚችል ኃይል ስለሆነ ከቄሮ ጋር ሆነን ትግሉን መጠናከር የሁላችን ግዴታ ነው። እንደው ይሄ ቄሮ በአገር ቤት የሚንቀሳቀሰው ቄሮ የህዋትን የኢኮኖሚ መዋቅር አዳክሞታል ማለት ይቻላል ፕሮፌሰር? ያ ስለዚህ ይሄ መንግስት የኢኮኖሚው ስለወደቀ ስለዚህ ነው ግብር ብሎ ከህዝቡ ገንዘብ ያጠራቀመ ለወታደሮቹ ለሱ አሽከሮች ሆነው የሚታደሩት ለወዳቸው ብሎ ከዚህ መንግስት ጋር ለቆሙት ገንዘብ ከህዝቡ ወስዶ ለነሱ ለመስጠት ስለሆነ ይሄ መንግስት በገንዘብ በኩል እንደወደቀ ምንም ሪሶርስ እንደሌለው አብዛኞቹ የሀገሪቱ ሪሶርስ የሀገሪቱ ሀብት የትግሬ ባለስልጣኖች እና የነሱ አሽከሮች ስለበዘበዙት ህዝቡ በአንድ ላይ ቆሞ እነኚህ ማጥፋት ትግል እያደረጉ ነው። በኢኮኖሚም በአመለካከትም በወታደራዊ ኃይልም በሁሉ ነገር ይሄ መንግስት የወደቀ ነው። እንግዲህ በቄሮ ትግል በርካታ በወታደር ውስጥ ያሉ የኦሮሞ ተወላጆች የሌላ ብሔር ተወላጆች ጭቆና እየደረሰባቸው እንዳለ በተለያየ ነገር እየገለጹ ይገኛሉ። እንደ ሰይፈ ነበልባል ከኢትዮጵያ መከላከያ ሚኒስቴር ጽህፈት ቤት ወይም ያገኘነው መረጃ የሚያመለክተው ከትናንትና ጀምሮ የህዋት ባለስልጣናቶች
ኦሮሞ ተወላጅ የአማራ ተወላጆችን ለይተው ስብሰባ እያደረጉ ይገኛሉ ትንክተኛው ጠባብ አመለካከት ያላቸው ስርዓቱን ለመናድ እየተንቀሳቀሱ ስለሆነ ታድሶ ማድረግ እንዳለባቸው እየገለጹ ይገኛሉ እንደዚህ አይነት ብሔረሰቦችን ለይቶ ከተቀራው ህዝብ ለይቶ ስብሰባ ማድረግ የስርዓቱ መዳከምን ይገልጻል ስርዓቱ ፍርሃት ውስጥ ገብቷል ማለት ይቻላል ስርዓቱ ራሱን ያቋቋመው ያንዱን ብሔረሰብ በአንዱ ብሔረሰብ ላይ ያስነሳ ብሔረሰቦቹ እርስ በርሳቸው እየተበላሉ እየተዋጉ እስከዚህ ደርሰዋል አሁን ግን ህዝቡ ሁሉ ይሄ መንግስት የሚያደርገው ለትግሬ ብቻ ለትግሬ ኢሊት ብቻ የቆመና ሌሎችን ህዝብ የሚሸኩን ህዝቦቹን የሚያደማ የሚገል በተለይ ኦሮሞን ህዝብ ለመጨረስ የተዘጋጀ ኃይል መሆኑን ከሶማሌዎቹን ሌሎችንም ብሔረሰቦች ኦሮሞ ላይ ያነሳ እየተዋጋ ስለሆነ ለኦሮሞ ህዝብ በደንብ ገብቷል አማራም ከጊዜ በኋላ የገባቸው ነው ስለዚህ አሁን የመጨረሻ ትግል ያደረገ ነው የራሱን መንግስት የራሱን እድሜ ለማስራዘም ሙከራ ያደረገ ነው ይሄ ሙከራ የሚያደርገው ደግሞ እነማን የነቁን ወታደሮቹ እነማን ነክተዋል እነማን ነገሩ ገብተዋል ብሎ በደንብ ካወቁ በኋላ ሊሞታቸው ብሎ ነው ይሄን ነገር የሚያደርጉት ምንም they don't have any choice except የጀመሩትን ነገር እንደ ድሮ የከሸፈ አላማቸውና እርምጃቸውን ወደፊት ለመግፋት በስተቀር የሚያደርገው ነገር የለውም ሁሉ ነገር በዚህ መንግስት ተፍቷል ምንም ቪዥን የሌላቸው ስትራቴጂ የሌላቸው በጠመንጃ ፈሙዝ ብቻ ለመኖር የሚፈልግ መንግስት መሆኑን ሁሉ ነገር የከሸፈበት መንግስት ስለሆነ የመጨረሻ እድሉን እየሞከረ ነው ጊዜው እየተቃረበ ነው ይሄ መንግስት በጣም ውስጡ የተበላላ የበሰበሰ መንግስት ስለሆነ ለመውደቅ የተዘጋጀ መንግስት ነው እስኪ ፕሮፌሰር አሁን መንግስት ማለትም ያስቸግራል የወረበሎች ቡድን መንግስት ብሎ ራሳቸውን ጠርቶ የሌቦችና የነፍስ ገዳዮች ድርጅት ነው እንጂ መንግስት አይባልም ይሄ ነገር እስኪ አሁን የተናገሩትን ያሉትን በኦሮምኛ እስኪ ይግለጹት ሞቱማ ጀደኑ አሙ ይነንደው ሞቱማ ባንዲቲ ወክዝሞ ሽፍታ ወልት ቀበንቴ ሆሪሳ ሞዳፍ ወልት ቀበንቴ ሶሮሞዳፍ ኡመተ ሼ ቆፋ ኡመተ ትግሬ ቆፋ ጀቴ ኡመተ ቆፋ ዳፍ ከናበት ኡመተ ብራ በሌሱ አጄሱ ሳሙዳፍ ካንካደ ዋንታ ዴቪ መንግስት ሞቱማ ጀደኑ ባሙሩ ዩስሪ ምትኩን ዋንበዴ ወክዝሞ ሽፍታ ወልት ቀበንቴ ነመሳን ሀጥቶቹ ለማፊያ ሞቱማ ተሰጥ ሞቱማን ኩን መልካም ፕሮፌሰር መልካም እቺን እስኪ በዚህ ዜማ ረፍት እናርግና ወደ ሌላው ጥያቄ አመራለሁ በቀጥታ አገር ቤት እየተካተላችሁን ያላችሁ የኦሮሞ ተወላጆች እንዲሁም የሌላ ብሔረሰቦች እየሰማችሁ እየተካተላችሁ ያላችሁት የሰይፈ ነበልባል ራዲዮ ፕሮግራም ነው ሙዚቃው አየር ላይ አለ Ya,
ተወዳጁን ድምጻዊ ዳዊቴ መኮንን ስለ ዜማው ከልብ እናመሰግናለን። ፕሮፌሰር እንግዲህ በኢትዮጵያ ውስጥ አሁን በተለይ በኦሮሚያ ክልል ለ5 ቀን የቤት መቀመጥ አድማ ጥሪ ተደርጎ ነበር። በርካታ ኦሮሚያ ክልሎች ይሄንን ተግባራዊ አድርጓል። በሌላ አንፃር የህዋት ሰራዊት በመግባት ቤት ለቤት አሰሳ ያደረገ ሲደበድብና ሲያፍስ ነበር። በኔ ያጣራሁት በአምቦ አካባቢ በየ5 ሜትሩ ፍተሻ እንደነበረ እንዲሁም በሂርና አካባቢ ቤት ለቤት ፍተሻ ነበረ። በጅማም ቦምብ ፈንድቶ በርካታ ሰዎች ወደ 14 ወደ 15 ሰው እንደቆሰለ በአደበርጋ በሆለታ ከተማ በሱሉልታ ሰበታ እንዲሁም ዋና ከተማዋ አዲስ አበባ ራሱ ቤት ለቤት ፍተሻ ሲካሄድ ነበር። ይህ አድማ ቀጣይነት ከሌለው አንዴ ጠርቶ ለ5 ቀን ቤት ተቀመጥ ለበሚቀጥለው ደግሞ ተነስ ማለት የህዋትን የሥርዓቱን አቅም ያዳክማል ብሎ መገመት ይቻላል? እውነትስ አዳክሟል ማለትስ እንደው ይቻላል? ይሄ ጥያቄ ለመመለስ የአገሪቷን ሁኔታ የኢምፓየሯን ሁኔታ ህዝቦቹ እንዴት እንደነበሩ ይሄ የሽፍታ መንግስት ህዝቦቹን ያጣለለ የፈለገ ሲያደርግ እንደነበረ መገመት አያቅትም። ህዝቡ ይሄ ውጡና ዝፈኑ ሲባል ሲዘፍንለት ኑና ውጡ መንገድ ጥረጉ ሲባል መንገድ ሲጠርግ ናና እንጨት ተክሉ ሲባል ተክሎ ዝፈኑ ሲባል ሲዘፍን የነበረ ህዝብ ነው። አሁን በጣም የነቃ ህዝብ በመሆኑ ይሄን ሁሉ ትቶ ህዝቡ የራሱን እርምጃ ባስፈለገ ሁኔታ በተማቸ ሁኔታ ትግሉን ያካሄደ ነው። ይሄ ህዝብ መንቃቱን ማወቁን በደንብ ባስፈለገው ስልት ይሄን መንግስት ለማድከምና የፈለገውን ስልት ተጠቅሞ ይሄን መንግስት ጋራ ትግል ያደረገ ነው። ይሄም የሆነበት ጠመንጃ የለውም ኃይለኛ በጣም ስትሮንግ የሆነ ኦርጋናይዜሽን ስለሌለው በጠመንጃ ማጋፋት ስለማይችል በተቻለ መጠን በሳይለንት በሆነ መንገድ በተመቸው መንገድ ይህን መንግስት መቃወም ማለት ትልቅ እርምጃ ነው። ይህን መንግስት የፋሽስታዊ መንግስት ህዝቡን የሚገል ለምን ተናገርክ ለምን እንደዚህ አሰብክ ብሎ ህዝቡን ሲገልና ሲጨፈጭፍ 25 ዓመት ሙሉ ወደ probably 5 million ህዝብ የጨረሰ ስንት ልጆቹን እየገደለ ወጣቶቹን እየገደለ እየረሸነ ስንቱን ያቆላሸ የኖረ መንግስት ህዝብ ወጥቶ በተለያየ መንገድ ባለፈ ጊዜ ከአንድ ዓመት በላይ ከዚህ መንግስት ጋር ተጋፍቶ ትግሉን ያፋፋመ በነበረበት ጊዜ ይሄ መንግስት ኢመርጀንሲ አዋጅ ያለ ህዝቡን በመግደል በማሰር የፈለገውን ነገር ሲያደርግ የነበረው ህዝቡ ይሄን ሁሉ ንቆ እንደዚህ ተባብሮ በዚህ መንግስት በኢኮኖሚ በተለይ በኢኮኖሚ በኩል ይሄን መንግስት ለማዳከም ያደረገው ትግል በጣም ትልቅ እርምጃ ነው። እንደው
ፕሮፌሰር እንደው ከዚህ ጋር አያይዘው እንዲመልሱልኝ ምፈልገው እኔ አገር ቤት ደውዬ አንዳንድ ሰዎችን ሳናገር እንደው ለአምስት ቀን እንኳን የሚሆን ምግብ ገዝተው ያልተቀመጡ በራብ አለቀን የሚሉ ሰዎች አሉ እንደውም እንደ ምክርም እንደው የተነዘሩት ምንድነው ዳሃውን ቤት ተቀመጡ ከምትሉ አቅም ካላችሁ እንደው የህዋት ተቋም ላይ እርምጃ መውሰድ ሲገባችሁ እኛ ሽንኩርት ሸጠን ድንች ሸጠን የምንኖረው ዳሃ ቤት ተቀመጡ አርፋችሁ ቤት ኑሩ ተቀመጡ ማለት አግባብነት የለውም የሚሉ ነዋሪዎች አጋጥመውኛል ምን ያህል እውነት ይሁን ማለት ምን ያህል ትክክል ይሁን አላውቅም የስልቱ ምን ያህል ውጤታማ ነው ማለት ይቻላል እኔ መስለኝ ይሄ ስልት ይሄ አይነት ትግል ከውጭ ሀገር ወይስ በሌላ ቦታ ተደራጅቶ ለህዝቡ የታወጀ አይደለም ይሄ ትግል በህዝቡ ውስጥ ያሉት የነቁ የተደራጁ ኃይሎች ከይሮ ብሎ ራሳቸውን የሚጠሩት ከህዝቡ ጋራ ከገበሬው ከነጋዴው አልፎ ከወታደሩ ከኑራን ጋራ ተቀናጅቶ የተደረገ ስለሆነ ማንም ያወጀ ስላልሆነ ከውጭ ነው ተደረገ ብሎ የሚወራ ነገር ሲሰጥ ነው ይሄ አይነት ወሬ የሚመጣው ይሄ መንግስት ሰዎች ውጭ ሀገር ሆኖ በሚዲያ በቴሌፎን ድርጅቱን ያቀናጁ ነው ያለ የውሸት ፕሮፓጋንዳ ስለሚነዛ የህዝቡን ትግል ለማቋሸሽ የተደረገ ነገር ነው ይሄ ትግል ከህዝቡ የመነጨ ከህዝቡ ሀሳብ የወጣ ህዝቡ ተቀናጅቶ ተደራጅቶ የሚያደርግ ስለሆነ እነኚህ እንደዚህ የሚሉት ሰዎች ብዙ ለምን እንደዚህ የሚሉት አይገባኝም ወይ ነገሩ ያልገባቸው ወይ ደግሞ ያተደራጁ ካልሆነ በስተቀር ይሄ ትግል የህዝቡ ትግል ነው ከህዝቡ የወጣ ከህዝቡ ሀሳብ የወጣ ህዝቡ ተደራጅቶ የሚያደርግ ስለሆነ ሌላ ኃይል አይደለም እንደዚህ የሚያደርግ እነዚህ ሀሳብ የሚያደርጉት የመንግስት ፕሮፓጋንዳ ቁጭ ሆኖ እንደዚህ ያደርጋሉ እነኚህ ነገሌ እንደዚህ ያደርጋሉ ብሎ የኦሮሞን ትግል ለማቋሸሽ የሚያደርግ ነገር ስለሆነ እነኚህ ነገሮች እኔ ብዙ አልጨነቅበትም እንደዚህ አይነት አስተያየት መልካም እንደ ፕሮፌሰር እንደ ኦሮሞ ድርጅቶች ወያኔ ከተወገደ በኋላ ከወያኔ ግባተ ቀብር በኋላ ያችን ሀገር ተረክቦ ማስተዳደር የሚችል ብቁ ፓርቲ ድርጅት አለ ብለው ያምናሉ እኔ መስለኝ ኦሮሞ ለ40 አመት በላይ የታገለለት ኃይል እንዳለ ሁላችንም እናውቃለን ከዛ አልፎ ቄሮቹ ከነዚህ የመነጩ ኃይሎች ናቸው ቄሮቹ በብዙ አመት ኦሮሞ ህዝብ ያደረገው የወጣ ኃይል ስለሆነ እነኚህ የፖለቲካ ድርጅቶችና የኦሮሞ ቄሮች አንድ ላይ ሆኖ አገሩን ለማስተዳደር ብቃት ያላቸው ወቃት ያላቸው ብዙ ጊዜ ከትግል አንፃር ብዙ ልምድ ያካበቱ አገሪቷን በደንብ ለመምራት የሚችሉ ከዛም አልፎ በዲሞክራሲ በኦሮሞ አይነት ዲሞክራሲ ህዝቡን ለማስተዳደር የሚችሉ ኃይሎች አሉ ብዬ አምናለሁ በቀጥታ እነኚህ ወረበሎች ባንዲት እነ ምኒልክ እነ ኃይለሥላሴ እነ መለስ ባንዲት ምንም አይደላቸው ምንም ወቃት የሌላቸው አገሩን ከገዙ ከኦሮሞ ህዝብ ብዙ ምሁራን ያለበት ብዙ አዋቂዎች ያሉበት ብዙ የትግል ልምድ ያካበተ ህዝብ ስለሆነ ከነዚህ ህዝብ መካከል የወጣ ኃይል አገሪቷ በደንብ ለማስተዳደር ይችላል ከዛ ማሶ ከሌሎች ኃይሎች ጋራ ዲሞክራሲን ከመፈልጉ ሀቅ ከመፈልጉ ኃይሎች ጋራ ተባብሮ ልዩ በጣም ዲሞክራሲያዊ ሆነ በሀቅ ላይ የተመሰረተ የህዝቡን ሁሉ ሁማን ራይት የሚጠብቅ መንግስት ለማቋቋም ይቻላል ብዬ አምናለሁ
መልካም የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ይሄ አቅምን ያላገናዘበ የግብር ቁለላ 40% ስህተት የተጨበረበረ መሆኑን ፓርላማ ላይ ገልጸዋል። አንድ ሀገር መሪነት እንደዚህ አይነት ግብርን የሚያክል ነገር 40% ተጨበርብሯል ስህተት ነው ብለው መግለጻቸው ህዋት አሁን ያለበት የፖለቲካ ኪሳራን ያመለክታል። እኚህ ግለሰብ ወይም ጠቅላይ ሚኒስትርና ሀገሪቷን የሚያስተዳድር መጥፋቱ እርስ በራሳቸው አለመናበባቸውን እንደው ይገልጽ ይሆን ፕሮፌሰር? መጀመሪያ አቶ ኃይለ ማርያም ደሳለኝ በእውቀታቸው አይደለም እዛ ላይ የተቀመጡት ቦታ ይዘው ለትግሬዎቹ የሚፈልጉትን ነገር ለማስመሰል አገሪቷን የሚመሩ ትግሬዎች ብቻ አይደለም ብሎ ያለ እውቀታቸው ያለ ልምዳቸው እንደዚህ ወስዶ ያስቀመጡ ስለሆኑ የፈለጉትን ነገር ቢናገሩ ምንም አይገርመኝም። ምክንያቱም ሰውየው እውቀት የለውም፣ ሰውየው ልምድ የሌለ ሰው ነው። እዛ ከዛ ወስዶ እዛ ላይ ያስቀመጡት ዝም ብሎ የተነገረውን ትግሬዎች የነገሩትን ዝም ብሎ ይናገራል። ስለዚህ የሱን ግርነ ቆም ነገር አለ ብዬ አላምንም። እሱ ቀርቶ ከሱ በኋላ ያሉትን ነገሩ ጠፍቶባቸዋል። ምንም ማውቁ የሀገሪቷን ሁኔታ የሚያውቁ ህዝቡን የሚንቁ የህዝብ ምንም አያውቅም የህዝብ ማይም ናቸው ምንም ለማድረግ አይችሉም ብሎ ስለምንቁ የፈለጉትን ትላንትና የተናገሩትን ዛሬ ሽሮ ሌላ ነገር ያወራሉ። ምንም በእውነት ላይ የተመሰረተ ንግግር አይደለም የሚያደርጉት። ዝም ብሎ የመጣባቸውን በጊዜ መጣባቸው ስለምናገሩ የነሱን ወሬ መስማትና እንደ ትክክለኛ ወሬ ማድረግ ተገቢ አይደለም። ምክንያቱም ፍሬቢስ ንግግር ነው የሚያደርጉት ሁልጊዜ። እንግዲህ በምስራቅ ሐረርጌ የሶማሌ ልዩ ኃይል ፖሊስ ኦሮሚያ ክልል ውስጥ ሐረርጌ ውስጥ ገብቶ ነዋሪዎችን በመደብደብ በመድፈር በማሰቃየት እንዲሁም አልፎ ተርፎ መሬት እስከ መውሰድ እስከ መከለል ባንዲራ እስከ መትከል ድረስ ደርሰዋል። ይሄ አንድ ሀገር አስተዳድራለሁ ሀገርን እየመራው ነው የሚለው ቲፒኤልኤፍ የፌደራል ሰራዊት ቁጭ ብሎ እየተመለከተ ይገኛል። የሀገር ሽማግሌዎች መንግስት ካላቸው ላይ እንዲከላከልላቸው ጥሪ ያቀርበዋል። ህዋት ይሄንን አይነት ድርጊት ዝምታን የመረጠበት በኦሮሞ ህዝብ ላይ እንዲህ አይነት በደል እንዲፈጸም በዝምታ ማለፉ ከምን የመጣ ይሆን ፕሮፌሰር? እንዴት ይተነትኑታል? እንዴት ይመለከቱታል? መጀመሪያ ነው የሶማሌ አይደለም ኦሮሞን እየተዋጋ ያለ። ይሄ የሶማሌን ኃይል አቀናጅቶ ኦሮሞን እንዲዋጉ ያደረገ የትግሬ መንግስት ነው። ይሄ የትግሬ መንግስት የህይወት መንግስት የኦሮሞን ህዝብ ቁጥር ለመቀነስ የኦሮሞን የዘር ማጥፋት አድማ ያደረገ ኦሮሞን ለማጥፋት የኦሮሞን መሬት ወስዶ ኦሮሚያን ለማጥፋት ጠቅላላ የኦሮሞ ህዝብ ኃይል እንዳይኖረው ሁልጊዜ በቴሮሪዝም የተቸገረ ለዚህ መንግስት ዝም ብሎ እንዲገዛና ይሄ መንግስት ተቀብሎ የኦሮሞ ህዝብ እንዲተዳደርና ምንም ቅዋሜ እንዳያደርግ ምንም ትግል እንዳያደርግ ይሄ የትግሬ መንግስት የሚያደርገው ወንጀል የዘር ማጥፋት አድማ ስለሆነ የሶማሌ ጉዳይ ነው ብሎ በመልከቱ ስህተት ነው። ይሄን ነገር ያደረገ ያለ የሶማሌ የትግሬ መንግስት ስለሆነ የትግሬ መንግስት በወሎ በኩል አፋሮችን ያደራጀ በኢስትና በሳውስ የሶማሌዎችን ያደራጀ በሌላ በኩልም ጥቃቅን ብሔረሰቦችን ያደራጀ የኦሮሞን ህዝብ ሊተዋጋ ያለው የትግሬ መንግስት ነው እንጂ የሶማሌ ህዝብ ነው ማለት አይቻልም። ስለዚህ ይሄ መንግስት አለመሆኑን ይሄ የሽፍታ መንግስት መሆኑንና ሌጂቲመሲ የሌለው መንግስት ብሎ መጥራት እንደማይቻል በዚህ በሚያደርገው ድርጊቱ ማወቅ ይቻላል። ጊዜውን ለመግዛት ጊዜውን ለማራዘም የኦሮሞን ህዝብ እንደ ጠላት ወስዶ የኦሮሞን ህዝብ እየጨፈጨፈ ያለ መንግስት የትግሬ መንግስት መሆኑን የኦሮሞ ህዝብ አውቆ ትግሉን ይሄ መንግስት ከኦሮሚያ ምድር እንዲወገድ ከዛም አልፎ በኢትዮጵያ ውስጥ እንዲወገድ ትግሉን
እያጠናከረ የሶማሌ መርሰነሪን እየተዋጋ የትግሬን መርሰነሪ እየተዋጋ ህዝቡ ነፃ ካላወጣ ራሱን ካላወጣ በጣም ችግር የበዛበት የሚመጣ መሆኑን የኦሮሞ ህዝብ ማወቅ አለበት። የኦሮሞ ህዝብ በዳር ላይ ያሉት የኦሮሞ ዜጋዎች ሲወጉ እየተዋጉ ያሉ እየተገደሉ ያለ የሌላ ኦሮሞ ህዝብ ዝም ብሎ መቀመጥ የለበትም። የእህቶቹና ወንድሞቹ ጋር እየተባበረ የጠላቱን እየተዋጋ ነፃነቱን ለማስመለስ ታጥቆ መነሳት አለበት የኦሮሞ ህዝብ። ይሄ መንግስት ከዚህ የባሰ ችግር በኦሮሞ ላይ እንደሚያመጣ መታወቅ አለበት። ብዙ ጉድ ችግሮችን ሊያመጣ ይችላል። የኦሮሞ ህዝብ ተዋግቶ ራሱን ነፃ ካላወጣ ከዚህ የባሰ ችግርን በኦሮሞ ህዝብ ላይ ሊመጣ ይችላል ብዬ አምናለሁ። መልካም ፕሮፌሰር ኦሳ ከተመሰረተ ስንት ጊዜ ሆነው? 31 ዓመቱ ነው። መልካም እንግዲህ ኦሳ የኦሮሞ ምሁሮች በተለያየ ለ30 ዓመት እየቀረባችሁ ጥናት ስታቀርቡ እንመለከታችኋለን። እንደው በተለይ እንደው በትንሹ ህዋት ስልጣን ከያዘ 26 ዓመት ሆኖታል። እንደ ምሁር ስብስብነታችሁ እዛው እንዳላችሁ የኦሮሞ አይን የሆናችሁ ምሁሮች ጥናት ከማቅረብ በስተቀረ ለኦሮሞ ህዝብ አበርክተናል የምትሉት ነገር አለ? የኦሮሞ ህዝብ በአሁኑ ወቅት እየተገደለ እየተሰደደ እየታሰረ ያለው ህዝብ እውነት ጥናት ለኦሮሞ ህዝብ ጥናት መፍትሄ ነው? የኦሮሞ ህዝብ እየጠየቀ ያለው መፍትሄና ነፃነት አይደለም? ሁሌ ጥናት ትርጉም አለው ብላችሁ ታስባላችሁ? ኦሳ የኦሮሞ ጥናት ድርጅት ዋና ዓላማው የኦሮሞ ህዝብ ችግሩን አውቆ ራሱን በማንዱ ነፃ ወጥቶ የተጣለበትን ችግሮች በደንብ አውቆ በራሱ የታገለ ራሱን ነፃ እንዲያወጣ ነው እንጂ ኦሳ ትንሽ ድርጅት የኦሮሞ ህዝብ ነፃ አወጣለሁ ብሎ አንድ ቀን ተናግሮ አውቅም። እዛ ውስጥ ያላችሁ ግን ያ ሁሉ አእምሮ ትንሽ ነው የሚባል አይደለም። የአንድ ሀገር ሀብት ነው እዛ ውስጥ ያለው። ይሄ ሀብት ለምንድነው ለውጤት ማብቃት ያልቻለው? የኦሮሞ ህዝብን ከችግር ማውጣት ለምንድነው ያቃታችሁ? ሁሌ ጥናት ሁሌ ወረቀት ነው የምታቀርቡት። የወረቀት ክምችት ለኦሮሞ ህዝብ ምን ያደርጋል? እዛ ውስጥ ያለው ያ አእምሮ ያንን የሚያክል ጉልበት ያንን የሚያክል የአእምሮ ክምችት ለምንድነው ኦሮሞን ወደ ውጤት ማምጣት ያልቻለው? የኦሮሞ ጥናት ድርጅት ዓላማው የኦሮሞ ችግር ያጠና ኦሮሞ ችግሩን ያወቀ የዓለም ህዝብ ኦሮሞ ምንነት አውቆ ኦሮሞ ምን አይነት ህዝብ እንደሆነ ምን አይነት ታሪክ እንዳለው ምን አይነት ፖለቲካ ፍልስፍና እንዳለው ራሱን አውቆ ራሱን እንዲታገል ለማድረግ የተደራጀ ስለሆነ በዚህ በኩል ከፍተኛ አስተዋጽኦ አድርጓል። ዛሬ ኦሳ የኦሮሞ ጥናት ድርጅት ስትቋቋም ኦሮሞ የሚባል ነገር በዓለም ላይ አልታወቀም። አንድም ነገር ስለ ኦሮሞ ነገር የተጻፈ ጥሩ ነገር የተጻፈ የለም። ኦሮሞን የሚሳደብ ኦሮሞ ህዝብ እንዳልሆነ ምንም ዋጋ እንደሌለው ምንም ስልጣኔ እንደሌለው ምንም አይነት እውቀት እንደሌለው በጣም ባክወርድ የሆነ ምንም እውቀት የሌለው ሆኖ ሲጽፉና የዓለምን ህዝብ ሲያታልሉ የአበሻ ምሁራንና እነሱን የሚደግፉት የኦሮሞን ህዝብ they totally eliminated from the page of history. The Oromo Study Association ይህን ሁሉ ነገር ተዋቅቶ ኦሮሞን ህዝብ በዓለም ላይ እያሳወቀ ዛሬም የዓለም ላይብረሪ የዓለም ቤተ መጻሕፍቶች ስለ ኦሮሞ የኦሮሞ ምን አይነት እውቀት እንዳላቸው ምን አይነት ህዝብ እንደሆነ ምን አይነት ስልጣኔ እንዳለው ምን አይነት ህዝብ እንደሆነ ለኦሮሞም ሆነ ለሌላው ህዝብ ያስተማረ ኦሮሞ ራሱ ነቅቶ ራሱን አውቆ ለራሱ እንዲታገል ከፍተኛ አስተዋጽኦ አድርጓል። ይሄ ድርጅት የፖለቲካ ድርጅት አይደለም፣ የምሁራን ድርጅት ነው። የኦሮሞን ችግር ያጠና ህዝቡን ያስተማረ ያነቃ ህዝቡን እንዲታገል ራሱን ነፃ እንዲያወጣ ነው። የኦሮሞ ህዝብ ማንም ሰው ነፃ ሊያወጣ ጥቂት ግለሰቦች ጥቂት
ጥቂት ድርጅቶች ኦሮሞን ነፃ ሊያወጣው ይችላሉ። የኦሮሞን ነፃ የሚያወጣ ራሱ ህዝቡ ነው። የኦሮሞ ህዝብ ከዳር እስከ ዳር እንደ ተደራጀ ባለፈ በጥቂት ጊዜያት ባደረገ መልኩ ከቀጠለ ራሱን አውቆ ራሱን ችግር አውቆ በራሱ ላይ የመጣውን ጠላት በደንብ አውቆ ሳይታለል ሲነቃ ራሱን ነፃ ሊያወጣ ይችላል። ኦሳ ለዚህ ከፍተኛ አስተዋጽኦ አድርጓል ብዬ አምናለሁ። መልካም ፕሮፌሰር እንግዲህ ጂጂኦ ጉሚ ኦሮሞ ነው ከተመሰረተ የተወሰኑ ወራቶችን አስቆጥሯል። እንግዲህ ይሄንን ጥያቄ የማነሳው ድርጅት መመስረቱ ብቻ ትርጉም ስለሌለው ነው። እናንተ ተመስርታችኋል፣ ስራ ላይ ተሰማርታችኋል። ለኦሮሞ ህዝብ ከተመሰረተን ጊዜ ጀምሮ ይሄንን አበርክተናል ብላችሁ የምትናገሩት ነገር አለ ፕሮፌሰር? ግሎባል ጉሚ ኦሮሚያ ራሱን ያደራጀ ጥናት ያደረገ ስለ የህዝብ መብት የህዝብ ችግር በኦሮሞ ላይ ምን ችግር እንደደረሰ ለምን እነኚህ ችግሮች እንደደረሱ ምን ማድረግ እንዳለበት ያጠና ልዩ ሪዞሉሽን ያስተላለፈ ከፍተኛ ንቅናቄ ያደረገ ነው። አሁንም ማወቅ ያለበት ይሄ ድርጅት የተቋቋመው የኦሮሞን ህዝብ ነፃ ለማውጣት ሳይሆን የኦሮሞን በሀገር ውስጥ የሚታገሉትን ኃይሎች ጋር ተባብሮ እነሱን የረዳ በቻለ አቅም በህዝቡ ጋር የቆመ ህዝቡ ትግሉን እንዲያፋፍም የተቋቋመ ነው እንጂ ትግሉን እመራለሁ ኦሮሞን ነፃ አውጣለሁ ብሎ የሚያምን ድርጅት አይደለም። ምክንያቱም ውጭ ሆነን እንደ ኦሳም ሆነ እንደ ጉሜን ውጭ ሆነን ኦሮሞ ነፃ እናወጣለን ብለን የኦሮሞ ህዝብ መሪ ነን ብለን የምናወራ ከሆነ ራሳችን ማታለል ነው። የኦሮሞ ህዝብ መሪው በህዝብ መካከል ያለው መሪዎች ናቸው። ኦሮሞ ነፃ የሚያወጡ ራሱ ህዝቡና በህዝቡ ውስጥ ያሉት መሪዎች ናቸው። እኛ ውጭ ያለን ሰዎች የኦሮሞን ትግል አቅጣጫን እንዳይስት ወረበሎቹና ዋንበዴዎች ለገንዘብ የተገዙ ሰዎች የኦሮሞን ትግል ከመንገድ እንዳያሳስቱ ህዝቡ ጋር ቆመን ትግሉን ለማፋፋም ትግሉን ለማርዳት ነው የተዘጋጀን። ስለዚህ እኛ አቅማችን እናውቃለን። አቅማችን በጣም ሊሚትድ ነው። ባለን አቅም ከህዝቡ ጋር ቆመን ትግሉን እንዲያፋፍም እንረዳለን ብለን እናምናለን። ቀደም ሲያነሱ የተቋሚ ፖለቲካ አመራሮች ከናንተ ጋር አብረው ለመስራት ለመነጋገር ፍቃደኛ እንደሆኑ የተወሰኑት ደግሞ በማወቅም ይሁን ባለማወቅ ፍቃደኛ እንዳልሆኑ ገልጻችኋል። እነዛ እንቢ ያሉትን ሰዎች ድርጅቶች ቀርባችሁ ችግራቸውን ለመረዳት ችላችኋል? እነዚህ ያፈነገጡት ድርጅቶች እነማን ናቸው? እንደው ለአድማጭ ይገልጻሉ? ምክንያቱም ሁሉ ጊዜ የሚባለው ከሌ እንደዚህ ያገለለ እንዲህ ያደረገ የሚባል ነገር ስላለ እንደዚህ አይነት በሽታዎችን ለማስወገድ ኦሮሞ እንዳይከፋፈል ኦሮሞ አንድ ሆኖ እንዲጓዝ ለማድረግ እሺ ያሉት ድርጅቶች ስማቸው የተወሰኑትን ቢጠቅሱልኝ፣ እንቢ ያሉትን ደግሞ ምክንያታቸውን ለህዝብ ለአድማጭ ቢገልጹ እኛም ደግሞ እነዛን ድርጅቶች ለማነጋገር እንሞክራለንና ማን ነው እንቢ ያለው? ማን ነው እሺ ያለው? ግሎባል ጉሚ ኦሮሚያ የኦሮሞ ድርጅቶች እንደ ኦሮሞ ሀብት ነው የሚመለከተው። ሁሉንም ከኦፒዲዮ በስተቀር ለጥላት ከሚሰሩት በስተቀር ሁሉንም የኦሮሞ ድርጅቶች የኦሮሞ ሀብት ናቸው። ለኦሮሞ ህዝብ ነው የሚታገሉት። ከሁላቸው ጋር ለመስራት ከነሱ ጋር ለመወያየት ፈቃደኛ ስለሆነ እነኚህ እምቢ አሉን። እነኚህ ተስማሙን ብለን ስማቸውን ለመጥራት አንፈልግም። ምክንያቱም our struggle is to bring all of them together under one umbrella. አንድ ላይ ሆኖ ተመካክሮ ለህዝባችን እንዲሰሩ ስለሆነ አሁንም ከነሱ ጋር ተመካክረን ተወያይተን እኛ የምንፈልገው የእናንተ ድርጅት ለማሳነስ ወይስ ለማስነስ እንደዚህ ያደርጋል እንደዚህ ያደርግ ጥሩ ነው ጥሩ አይደለም ለማለት ሳይሆን ለህዝባቸው የምትታገሉ ከሆነ አንድ ላይ ሆነን አቅማችንን አመለካከታችንን ገንዘባችንን እውቀታችንን አንድ ላይ አምጥተን ለኦሮሞ ህዝብ እንታገላለን ብለን አሁንም ከነሱ ጋር ለመነጋገር አንድ ሆነን ለመስራት ተስፋ ስላለን እነኚህ ከኛ ጋር ቆመዋል እነኛ አልቆሙም ብለን ለማውራት አንፈልግም።
አንፈልግም ምክንያቱም still we believe that ከነኚህ ከኦሮሞ ድርጅቶች ሁላቸውም ጋር ለመስራት ግሎባል ጉሚ ኦሮሚያ ፈቃደኛ ስለሆነ እነሱን ችግር ያጠና ከነሱ ጋር የተወያየ ችግሮቹ እንዲፈቱ ከፍተኛ ጥረት እያደረገ ስለሆነ ይሁን civic organization political organization ሁሉ ጋር ሁሉን በአንድ ላይ አምጥቶ ለኦሮሞ ህዝብ እንዲሰሩ ለማድረግ ስለምንሞክር ከሁላቸውም ጋር ለወደፊት ለመስራት ተስፋ ስላለን ተስፋችን አሁንም እየተጠናከረ ነው እንግዲህ እንደ ሰይፈ ነበልባል ራዲዮ በሚቀጥለው ከፍቃደኛ ከሆኑ የኦሮሞ ድርጅቶችን የተለያየ ድርጅት ያሉትን ባንድ ላይ ቀራርበን ለማወያየት እንሞክራለን ነው የመጨረሻ ጥያቄ ላድርግ ፕሮፌሰር በኦሮሚያ ክልል ውስጥ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳም አንደበተ ሩቱ ናቸው ሽቀርቀር ናቸው ባንድ ወቅት እንደው ለማስተዋወስ ያህል ሽፈራው ጃርሶ ፓርላማ ላይ ሽቀርቀሩ ሽፈራው ጃርሶ የልብስ አራዳ ይሏቸው ነበር የኢትዮጵያው ጠቅላይ ሚኒስትር እኚህም ሰውዬ አንደበተ ሩቱ ናቸው በደረሱበት ኦሮሞን ለማሳመን የማያደርጉት ነገር የለም በሄዱበት ድንጋይ ያስቀምጣሉ አንዳንድ ኦሮሞዎች ሲገልጹ በኦሮሚያ ክልል ውስጥ በተለይ ያለፉት የኦሮሞ ፕሬዝዳንት በጣም እነኚህ የተሻሉ ናቸው ካለፉት ፕሬዝዳንቶች በጣም ጥሩ ነገር የሚናገሩ ሰቦኑማ ወይም የኦሮሞነት ውስጥ የሚሰማቸው ስለሆኑ ለውጥ ያመጡ ነው ለውጥ ወዲያውኑ ባንድ ቀን የሚመጣ ነገር አይደለም በሂደት የሚመጣ ስለሆነ አቶ ለማ መገርሳ ኦሮሚያ ውስጥ ያለ ችግር እየፈቱ ነው የሚሉ አሉ እውነት እኚህ ግለሰብ እኚህ ድርጅት መሪ ኦሮሚያ ውስጥ ያለውን ችግር እየፈቱ ይገኛሉ እኚህ ሰውዬ ትላልቅ ባለስልጣን ደረጃ ላይ የነበሩ ናቸው በዛን ጊዜ ያንን ችግር መፍታት ለምን አልቻሉም አሁን ምን አዲስ ነገር መጣ ምን ይሉኝ ይሆን የኦፒዲዮ ባለስልጣኖች ለኦሮሞ ህዝብ የቆሙ ሰዎች አይደሉም ለትግሬ ለቲፒኤልኤፍ ወይ ለህይወት የሚሰሩ ኃይሎች ናቸው አቶ ለማ መገርሳ ሰላ የነበሩ ብዙ ሰዎችን ሲያሳስሩ ለትግሬ መንግስት ከባድ ስራ ሰርቶ ለዚህ ሹመት በቁ ናቸው እነኚህ ሰውዬ ለራሳቸው ጥቅምና የትግሬ መንግስት ወይ የህይወት መንግስት የሚያደርገውን በስራ ላይ ለማዋል ነው እንጂ ምንም ዋጋ የለውም የሱ ንግግር የኦሮሞ ህዝብ ትግል እየተጠናከረ ስለመጣ ድሮ ጠባብ ካዲ ቴሮሪስት ብሎ ሲጠሩት የነበሩ ይሄ መንገድ አልሰራምና አሁን ደግሞ ሌላ መላምትተን ህዝቡን እናታላለን ብሎ ትግሬዎቹ መላ ፈጥረውለት እንደዚህ እንዲናገር ስለሚመክሩት አቶ ለማ መገርሳ የራሳቸው ነፍስ የሌላቸው እንደ ፓፔት ወይም ደግሞ እንደ አሻንጉሊት ሰው የሚነግራቸውን የሚናገሩ ስለሆነ የኦሮሞ ህዝብ ጆሮ መስጠት የለባቸው ምክንያቱም ምንም ሊያመጡ አይችሉም እውነት አቶ ለማ አንድ ነገር ለመስራት የሚችሉ ቢሆን ኖሮ የኦሮሞ ልጆች እንዳይታሰሩ ከእስር ቤት ያሉት እንዲወጡ የኦሮሞ ህዝብ ወታደር እንዳይዋጋ የሶማሌ ወታደሮች በትግሬዎቹ ሰልጥነው ኦሮሞ እንዳይገሉ ለማድረግ ይጥር ነበር ምንም ሳያደርግ ውሸቱን ወዲያና ወዲህ ሆነ የኦሮሞን መሬት እየሰጠ ለሶማሌ የኦሮሞን ህዝብ ለትግሬዎቹ አሳልፎ እየሰጠ መሬቱን እየሰጠ ዝም ብሎ የዋሽ የሚኖር ሰው ስለሆነ ከሌሎቹ የኦፒዲዮ ፕሬዝዳንት it's very sad to call them president they are just አሻንጉሊቶች ናቸው የትግራይ አሻንጉሊቶች ናቸውና ስለዚህ እነሱ ምን ዋጋ አልሰጣቸው ኦኬ መልካም ፕሮፌሰር በመጨረሻ ሊያስተላልፉ የሚችሉት ነገር ካለ ከፈለጉ መልእክት እንዲያስተላልፉ እድሉን ልስጦት በኦሮምኛ አደርጋለሁ እሺ የኡመት ኦሮሞ አተከዳድራ ኦቱንጎ ወምን harka qabaddaati diina keessan diina keessaaf diina alaa of keessaati baasuudhaaf harka qabattanii ollaasoo keessan cimsuu qabdu yoo ollaasoo keessan cimsitanii biyya keessan deebitanii abbaa biyyaa ta'uu hin dandeenye yoo aangoo keessan qabaachuu hin dandeenye mootummaan Tigrees ta'uu mootummaan biraas kan sinirratti dhufee sanyii sinfitee lafa keessan sinirraa fudhatee biyya keessan sinirraa fudhatee
gowomse garba sun gode akka kana dura taala rakko guddaa sinirratti fidu waan tadeemanii fi wallaansoo keessanitti simaati cimsaati ofijaaraa waliin mari'addaa harka wal qabaddaa utuu gandaan amantiin gosaan namni sun gowomse yaada faallaa keessan teessin keessatti facaaseetu sun hin gowwomsin harka wal qabaddaati waan hojjechaa jirtan kun waanta nama boonsu ummata Oromoo boolla keessaa baaftanii daaraa keessaa baaftanii akka inni of hin boonu akka inni of abdatu gochaa jirtu nuyi warri ala jirru sabboontoota sinduuqaa dhaabbannaa waan isin hojjechaa jirratti gammannee jirraa sinduuqaa dhaabbannaa wallaansoo keessan cimsaa namni tokkollee waan tokko sin gochuu hin danda'u hin mootu jaratti nama sin qawwee sinitti qabdee olii gaddeentee qawweedhaan sin sodaa jirtu kuni yoo sin jabaattanii kaatan qawwee isheen irraa fudhattu lafa isheen jirtutti deebisuu dandeessuti harka wal qabaddaa wallaansoo keessan cimsaa ummati Oromoo hin mo'aa mootummaan Oromoo hin ijaaramaati mootummaa keessan ijaarachuudhaaf namni mootummaa hin qabne namni hin qabne biyya lafaarraa hin badaati mootummaa keessan deebistanii ijaaruudhaan mootummaa sirna gadaan bulu mootummaa ilaafilaamee mootummaa dimokiraasii ijaaruudhaaf kutadhaa kaa nullee sinduuqaa jirraa jabaadhaa isiniin boonnaa hin mootu gara fuulduratti tarkaanfadhaa isin jedha waan dhaggeeffataniif galatooma. ፕሮፌሰር አሰፋ ጃለታ ስለነበረን ቆይታ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲም ባድማችሁ ስም ከልብ አመሰግናለሁ። በሌላ ጊዜ እንዳስፈላጊነቱ ደግመን ከህዝቦት ጋር እናገናኛውታለን። ለዛሬው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር። በጣም አመሰግናለሁ አቶ ኢዮብ፣ በጣም አመሰግናለሁ ይሄን እድል ስለሰጠኝ። ለምትሰራ ስራ አንተንም እናመሰግናለን። የኦሮሞን ትግል ወደፊት እንዲራመድ የምታደርገውን ትግል ሁላችንም እናውቃለን። ከአንተ ጋር እንቆማለን፣ በርታ እንላለን። እግዚአብሔር ይስጥልን። ተወዳጁ ድምጻዊ ሂዳፊ አጄቻ ኢንሶዳኑ ይላል። እስርና ግድያም አያስፈራንም እያለ የሚያቀነቅነውን ዜማ ወደ እናንተ እናደርሳለን። Jechan hamilenu chapse kharan debisu ya bilsumma igana malifsu falmatal kisu ya jechan hamilenu chapse kharan debisu ya bilsumma igana malifsu falmatal kisu Kabrum bajalat Oromon isasu Hamma bili summa urasiransu Tositivan Bufi ajes Lamenu jiraj Ubate popai Ubamin debisu Agafal manna limona Irrenu tayyara Numosisi Nuwala bomsi Irrenu tayyara Numosisi Nuwala bomsi خجلان هرقوت قبرما بقران مفتو خبصاوتي جيتي شابيتي بقى لبونتو أباتو خجلان هرقوت قبرما بقران مفتو خبصاوتي جيتي شابيتي بقى لبونتو أباتو Ibedali beita Takelu punture Gamatar kafata Kakhumurati Mudi jebei fata Ida
ajechan kutulubu kote Irkana agafal manna nimona irrenu tayyara numosis wala bomsi 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 irrenu tayyara የተወደዳችሁ የሰይፈ ነበልባል ራዲዮ አድማጮች እንግዲህ ልንሰናበታችሁ ነው እስካሁን ድረስ አብረናችሁ እየቆየነው በመስተንግዶ እኔ ዮባይሳ ፕሮግራም በመምራት በሊ አለሙ ቴክኒሻናችን አስፋው ገመቹ እስካሁን ድረስ አብረናችሁ ነበር ያለንን ወደናንተ አድርሰን ደና ሁኑ ብለን ከመሰናበታችን በፊት የጀመርነው ዜማ ወደናንተ እናደርሳለን እስከ ሳምንት መልካም ሳምንት ቸሮሪ ያሰማን ዜማው አየር ላይ አለ ባባይ Mani bosi la fagangalatte utundale gabu masama bajete ega mandi mali mi adale ku mi manamati jandi Sabam tuatiku Boina yoto Anu siwarana Ipusina ergi Yusanira ana Bina ere bote Wana nyadu sabe tu jale isan kisa darbe utul punjiru makam jitiratu kafini gapa unutinda batu kafini gapa Kindatu Ada orman zamamte Nesir le shirabde Boitanga fatina Dain of Jaladabi Garatu nagubata Jirinya dunya kana Atamu manilata
Intanuna mabarsa